ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የቻናል ቤተሰቦች ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ዲስክሪፕሽን ላይ ሁለት ነገር አስቀምጫለሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ርዕስ አለ። ከርዕሱ አጠገብ ደግሞ ሞር የምትላለች እሷን ስትጫኑ አንደኛ የቴሌግራም ቻናል ሊንክ ታገኛላችሁ። ሁለተኛ የአፕሊኬሽን ሊንክ ታገኛላችሁ። በቴሌግራም ቻናል ላይ የተለያየ ፒዲኤፍ ቲቸር ጋይድ ታገኛላችሁ። ማታ ቴሌግራም ላይ ላይቭ ስለምገባ ያልገባችሁን ማንኛውንም ትምህርት መጠየቅ ትችላላችሁ። አስጠኚ የምትፈልጉ በሴትም በወንድም ቴሌግራም ቻናሌ ላይ ባስቀመጥኩላችሁ ስልክ ቁጥር አናግሩኝ። ሌላው ዲስክሪፕሽን ላይ የምታገኙት የአፕሊኬሽን ሊንክ ነው። አፕሊኬሽኑ ላይ የመጽሐፉን ሁሉንም ቻፕተሮች ሙሉ ቪዲዮ ታገኛላችሁ። አፑን ስትከፍቱ መጀመሪያ የምታገኙት ቪዲዮ ነው። እሱን ቪዲዮ ከፍታችሁ አጠቃቀሙን ተመልከቱ። አሁን ቀጥታ ወደ ዛሬው ትምህርት እናልፋለን። ዲ ላይ ነን። አሁን ያለነው ዲ ላይ ነን። ከዚህ ቪዲዮ በፊት እነዚህን ጥያቄዎች ሰርተናል። የባለፈውን ቪዲዮ ማየት ትችላላችሁ ማለት ነው። ይሄኛው ኦሬዲ ሰርቼ ፖስት ስላደረኩኝ እዚህ ጋር ዲን እንሰራለን አሁን ማለት ነው። በዋናነት በዚህ ቪዲዮ ላይ የምናየው ስለ ግራመር ፓርት ነው። ስለ ሲምፕል ፕሬዘንት ቴንስ እና ስለ ፕሬዘንት ኮንቲኒየስ ቴንስ ነው። ይሄን ግራመር ካስተማርኳችሁ በኋላ መጨረሻ ላይ ኪውዝ አለ። እሷን ኪውዝ ትፈተናላችሁ ማለት ነው። እሺ እዚህ ጋር ዲ ላይ ምንድነው የሚለን? ኮምፕሊት ዘ ፎሎዊንግ ሴንቴንስ ይላል። ኤንድ ዘን ኮምፔር ዩር አንሰር። መጀመሪያ እዚህ ጋር ዳሽ ሙላዎች አሉ። እነዚህን ዳሽ ሙላዎች ኮምፕሊት አድርጉ ይላል፣ አሟሉ ይለናል። ከዛስ ኮምፔር ዩር አንሰር፣ መልሳችሁን አነጻጽሩ ዊዝ ዮር ፓርትነር፣ ከጓደኞቻችሁ ጋር ለየብቻ ትሰራላችሁ። ከዛ መልሳችሁን ደግሞ እርስ በርስ ታስተያዩታላችሁ ማለት ነው። አንደኛው ላይ ጀስት አረፍተ ነገር እንዲሰራ ብቻ ነው የምናደርገው፣ ምንም የተለየ ነገር የለም። አስቴር በርዝዴይ ኢዝ ኢን ብላንክ ይላል። የአስቴር የልደት ቀኗን ነው እየጠየቀን ያለው። ስለዚህ አስቴር በርዝዴይ፣ ለምሳሌ በርዝዴዋን ምን ማለት ትችላለች? ጁን 10 ማለት ትችላለች ማለት ነው። ኦር ደግሞ አስቴር በርዝዴይ ኢዝ ኢን፣ ወይ ደግሞ ምን ልንል እንችላለን? መንዴይ። ይሄ ኢን የሚለውን ምን ኦን አድርገን ማለት ነው። ኦን መንዴይ። ኢን ከሆነ ጁን፣ ጁላይ የሆነ ወር መጥቀስ ይኖርብናል ማለት ነው። ስለዚህ ይሄ ኢን ስለሚል እዚህ ጋር ቀጥታ የሆነ ወር ነው የምትጠቅሱት። ለምሳሌ ሴፕቴምበር ብላችሁ ቀኑን ሴፕቴምበር 3 ልትሉ ትችላላችሁ። ግን እቺኛው ኦን ብትሆን ደግሞ ኦን ብትሆን ኖሮ ወይ መንዴይ ትላላችሁ ወይ ደግሞ ቱስዴይ፣ ፍራይዴይ የሆነ ቀን ታስቀምጣላችሁ ማለት ነው። ሁለተኛው ላይ ማይ ብራዘርስ በርዝዴይ ኢዝ ኢን ብላንክ ይለናል። የወንድሜ በርዝዴይ አሁንም ተመሳሳይ ነው ማለት ነው። መች ነው? አሁንም የሆነ ወር ትጠቅሳላችሁ ማለት ነው። ለምሳሌ ኦክቶበር 10 ልትሉ ትችላላችሁ። አይ ላይክ ዘ መንዝ ኦፍ ይላል። የትኛውን ወር ነው የምትወዱ? አይ ላይክ እወዳለሁ። መንዝ ኦፍ የትኛውን ወር? ለምሳሌ ሴፕቴምበር ልትሉ ትችላላችሁ። የምትወዱትን ወር ማለት ነው። ሴፕቴምበር ልትሉ ትችላላችሁ ማለት ነው። አራተኛው ላይ ማይ ማዘር ፌቨራይት ዴይ ኢዝ። ፌቨራይት ዴይ ማለት የእናቴ የምትወደው ቀን። ፌቨራይት ማለት መውደድ ነው። እናቴ የምትወደው ቀን። ለምሳሌ ሰንዴይ ከሆነ ሰንዴይ እንላለን ማለት ነው። ሰንዴይ። እናንተም ሌላ ማለት ትችላላችሁ ማለት ነው። እሺ ኢ ላይ read the following paragraph ይላል። ይሄን እዚህ ጋር ያለውን ፓራግራፍ ታነባላችሁ። ከዛስ in then ማቺንግ እዚህ ጋር አለ። ኮለመን ኤ ኮለመን ቢ ማቺንጎች አሉ፣ እነሱን እንሰራለን ማለት ነው። match the meaning of the word written in the bold in column A። ኮለመን ኤ ጋር የተጻፉት አሉ። እነዚህ ኮለመን ኤ ጋር የተጻፉት እዚህ ጋር ቦልዶቹ ናቸው። እነዚህ ቦልዶች እዚህ ኮለመን ኤ ላይ ተጽፈዋል። የነሱን ትርጉም with word listed under column B ስር ከተቀመጡት ጋር ታዛምዳላችሁ። ኤ ውስጥ ያሉትን ማለት ነው ከቢ ጋር ትርጉማቸውን ታዛምዳላችሁ ማለት ነው። ኮለመን ኤ ውስጥ ያሉት እዚህ ጋር በቦልድ የተጻፉት ናቸው። ኮለመን ቢ ውስጥ ደግሞ እዚህ ጋር በቦልድ የተጻፉት የነሱ ምንድነው? ትርጉም ነው። ትክክለኛውን ትርጉም እናዛምዳለን ማለት ነው። እሺ መጀመሪያ ምን ይለናል? ኢትዮጵያን ውሜን ይላል። የኢትዮጵያ ሴቶች ኢንጆይ ኢምፐርሲቭ ሪካርድ፣ አስገራሚ ማለት ነው። ኢምፐርሲቭ ማለት አስገራሚ ሪካርዶችን አሏቸው ነው የኢትዮጵያ ሴቶች ማለት ነው። ደራርቱ ቱሉ ለምሳሌ ካፕቸርድ አገኘች እንደማለት ነው። ምን
game captured game ደራርቱ ቱሉ captured gold medallia ምን አገኘች ጎልድ ሜዳሊያ አገኘች በስንት ሺህ ሜትር በ10 ሺህ ሜትር መቼ አትቦዝ በሁለቱም 1992 ባርሴሎና ላይ እና 2000 ሲድኒ ላይ ማለት ነው የወርቅ ሜዳሊያ አገኘች ይለናል ሶ ካፕቸርድ እዚህ ጋር አገኘ ምን ይሆናል ጌይንድ ይሆናል ማለት ነው ጌይንድ የሚለው ይሆናል ማለት ነው ከዛ ምን ይለናል ፋጡማ ሮባ ደግሞ ፋጡማ ሮባ ወን አሸነፈች ማለት ነው ስኬታማ ሆነች እንደማለት ነው ማራቶን ጎልድ ሜዳሊያ በማራቶን ማለት ነው የወርቅ ሜዳሊያ ያገኘች በስንት በ1996 የት አትላንታ የሚባል ቦታ ላይ ማለት ነው እዛ ላይ በ1996 ዓመተ ምህረት ፋጡማ ሮባ በማራቶን የወርቅ ሜዳሊያ አገኘች ማለት ነው ፕሮሚነንት ማለት ታዋቂ ማለት ነው ፌመስ ማለት ነው ፊሜል ኢትዮጵያን ረነር የኢትዮጵያ ሴት ሯጮች በ2000 in 2000s ኢንክሉዲንግ በ2000 ዓመተ ምህረት የኢትዮጵያ ሴት ሯጮች ኢንክሉዲንግ ማንን ያካትታል ደራርቱስ ኮዚን የደራርቱ ያክስት ልጅ ማለት ኮዚን ማለት ያክስት ልጅ ማናት እሷ ጥሩነሽ ድባባ ሁወን እሷም አሸንፋለች ጎልድ ሜዳሊያ የት በ5000 ሜትር እና በ10000 ሜትር የት ነው ያሸነፈችው 2008 ቤጂንግ ላይ እንዲሁም ደግሞ መሰረት ደፋር ብሮክ ሰበረች ብሮክ ማለት መሰባበር ማለት ነው መስበር ማለት ምንድነው ሪካርድ ማሻሻል ለምሳሌ ከዚህ በፊት ለምሳሌ በ5000 ሜትር እንወሰድና ከፍተኛው የተሮጠው ሰዓት 14 ደቂቃ ከ22 ከ30 ማይክሮ ሰከንድ ባይ ዘ ዌይ ማይክሮ ሰከንድ ሩጫ ላይ በጣም ዋጋ አላት ስለዚህ አሁን ይሄ ነበር መጀመሪያ የነበረው ሩጫ ከፍተኛው የተሮጠው 5000 ሜትር እዚህ ጋር 10 ጨምርና 5000 ሜትር 5000 ሜትር እንበልና 5000 ሜትር ከዚህ በፊት ከፍተኛው ሰዓት ይሄ ነው 14 22 30 ዘን አንድ ሯጭ አሁን መጥቶ 14 22 29 ቢሮጥ ሪከርድ አሻሻለ ይባላል በአንድ ሰከንድ ማለት ነው ስለዚህ ብሮክ ማለት መስበር ወይም ከሰዓቱ ከፍ ሲል ማለት ነው 3 ወርድ ሪከርድስ 3 ሜዳሊያዎችን ወስዳለች ሰባብራለች በስንት በ2007 ዓ.ም መሰረት ደፋር ማለት ነው 3 ሪከርድ ነው የሰበረችው ስለዚህ እነዚህም ፌመስ የሆኑ ኢትዮጵያን ፊሜል ረነሮች ናቸው ማለት ነው እሺ አሁን በዚህ መሰረት እዚህ ጋር ማች እናደርጋለን የመጀመሪያው ኮለመን ኤ ላይ ኢንጆይ ይላል ሶ ኢንጆይ ለሚለው ምን ልናደርግ ነው እሺ ኢንጆይ ማለት መደሰት ማለት ነው ወይም መውደድ ማለት ነው ስለዚህ መልሳችን ዲ ይሆናል ላይክ ካፕቸርድ ማግኘት ነው ሶ ጌይንድ ወን ማለት ማሸነፍ ማለት ነው ስኬታማ መሆን ማለት ነው ዲ ኦኬ ሉክ እዚህ ጋር ይሄ ኢ ነው ኢ ለማለት ነው ስለዚህ ይሄን ኢ እንላለን ይሄን እንደ ኢ ነው የምትወስዱት ሶ ወን ለሚለው ኢ ይሆናል ሰክሲድድ ውጤታማ መሆን ማለት ነው ሰክሲድ ማለት ወን ደግሞ ማሸነፍ ነው ከዛ ቀጥሎ ደግሞ ፕሮሚነንት ማለት ፌመስ ማለት ነው ኤ ፕሮሚነንት ማለት ታዋቂ ፌመስም በጣም ታዋቂ ተወዳጅ ብሮክ ቅድም እንዳልኳችሁ ሰዓቱ ምን ስታረጉት ነው ከመጀመሪያው ሰዓት ከፍ አርጋ ስትሮጥ ነው ቅድም እንዳልኳችሁ ብሮክ ይባላል ሪከርዱ ተሰበረ ይባላል ስለያ ማለት ኤክሲድድ ይሆናል ሲ ኤክሲልድ ማለት ተሻሻለ እንደማለት ነው ወይ ደግሞ ከፍ አለ በለጠ እንደማለት ነው ሶ በዚህ መሰረት ይሄንን እንሰራል ማለት ነው እሺ አሁን ቀጥታ ወደ ዛሬው ወደ ዋናው ቶፒክ ግራመር ስለ ግራመር ይሆናል ማለት ነው እዚህ ጋር ሁለት ነገሮችን እናያለን ሲምፕል ፕሬዘንት ቴንስ እና ፕሬዘንት ኮንቲኒዩስ ቴንስ ሶ መጀመሪያ ስለ ሲምፕል ፕሬዘንት ቴንስ ነው የምናየው ሲምፕል ፕሬዘንት ቴንስ ፖዚቲቭ ሊሆን ይችላል ኔጌቲቭ ሊሆን ይችላል ፖዚቲቭ ማለት አወንታ ነው አወንታ ማለት ለምሳሌ በላ ጠጣ ሄደ ተመገበ መጣ ተጓዘ እንደዚህ አይነት ነገሮች ፖዚቲቭ ናቸው ኔጌቲቭ ደግሞ አልሄደም አልመጣም አልበላም አልጠጣም እንደዚህ አይነት ከሆነ ኔጌቲቭ ነው ማለት ነው ሶ ይሄ ኖት የሚል ነገር ይገባበታል እሺ we use the present simple to talk about facts አሁን ይሄን ሲምፕል ፕሬዘንት ቴንስ የምንጠቀመው
ፋክት ማለት እውነታ ማለት ነው ጄነራል ትሩዝ ሶ እውነታ ነገር ከሆነ ይሄንን ቴንስ እንጠቀማለን ለምሳሌ he comes from India አለ ከኢንዲያ ነው የመጣው ስለዚህ he is Indian ስለዚህ እሱ ህንዳዊ ነው ማለት ነው ስለዚህ አሁን ይሄ ፋክት ነው በቃ እውነታ ነው ከኢንዲያ ነው የመጣው ሶ ምንድነው ህንዳዊ ነው እንደማለት ነው ሶ እንደዚህ አይነት ፋክት የሆኑ ነገሮች ለምሳሌ እኔ ወይ እናንተ ኢትዮጵያውያን ነን ስለዚህ we are Ethiopian he is Ethiopian she is Ethiopian ካል ይሄ ፋክት ነው ማለት ነው ሶ በዚህ ሰዓት ምን ትጠቀማላችሁ ፋክት መሆኑን ካወቃችሁ ሲምፕል ፕሬዘንትን ትጠቀማላችሁ ማለት ነው እሺ እዚህ ጋር read the passage below ይለናል ከዚህ ቀጥሎ ያለውን ምንባብ አንብቡ ይላል write down the verb in the simple present tense ከዛ በኋላ በሲምፕል ፕሬዘንት ቴንስ የተጻፉትን ቨርቦች ጻፉ ይለናል ሶ እዚህ ጋር እናስቀምጣል ማለት ነው ይሄ ከዚህ ውስጥ እያወጣን ሲምፕል ፕሬዘንት የሆነውን ቨርብ እዚህ ጋር አምጥተን እናስቀምጣለን ለምሳሌ is love አሁን ይሄ ሲምፕል ፕሬዘንት ቴንስን የሚጠቁም ነው ሶ በዚህ መሰረት እዚህ ዳሾች ላይ እናስቀምጣለን ማለት ነው እሺ አሁን ምንባቡን እናነባለን ዳንኤል ኤንድ ፋርም አኒማልስ ዳንኤልና እንስሳቶቹ ስለ ዳንኤልና እንዲሁም ስለ እርሻ ቦታ ላይ ስላሉ አኒማሎች ነው ይሄ አረፍተ ነገር የሚያወራን ማለት ነው ሶ ምን ይለናል አንደኛው ላይ ዳንኤል is 11 years old ይላል ዳንኤል ስንት አመቱ ነው 11 አመቱ ነው he has an uncle አጎት አለው his uncle አጎቱ ስሙ ምን ይባላል ሙላት ይባላል he loves ይወዳል his uncle አጎቱን ይወደዋል he goes to ይሄዳል his uncle አጎቱ ጋር he goes to his uncle big farm ወደ አጎቱ ትልቅ የእርሻ ቦታ ፋርም ማለት የእርሻ ቦታ ነው ቢግ ትልቅ ወደሱ አጎት ትልቅ የእርሻ ቦታ every summer በየክረምቱ ይሄዳል እሺ ከዛ there are many animals ብዙ አኒማሎች አሉ in the farm የእርሻ ቦታው ላይ ብዙ አኒማሎች አሉ ፈርስት መጀመሪያ ዳንኤል ፊድ ይመግባል the horse መጀመሪያ ሆርስ ይመግባል ፈረሱን መጀመሪያ ይመግባል ዘን ከዛ በኋላ he milks ያልባል the cow ምኗን ላሟን ያልባል ከማጋር with his uncle ከአጎቱ ጋር ይሆንና ላሟን ወተት ያልባታል ማለት ነው መጀመሪያ ግን ሆርሱን ይመግባል he takes ከዛ በኋላ takes ያነሳል ምን ፒክቸር ፎቶ ያነሳል ምን እንደሚያነሳው sheep በግ ፍየል chicken ማለት ዶሮ ወይም ጫጩት ማለት እነዚህ ነገሮች ፎቶ ያነሳል ማለት ነው he also አሁንም ኮሌክት አሁንም ይሰበስባል ምን white chicken egg white ነጭ chicken ዶሮ egg እንቁላል የነጯን ዶሮ እንቁላል ከጣለችበት ቦታ ላይ ይሰበስባል ማለት ነው ዳንኤል አለ ላይክ ይወዳል ፋርም አኒማል እንስሶቹን ይወዳል ፋርም ላይ ያሉትን አኒማሎች ይወዳቸዋል very much በጣም ነው የሚወዳቸው በታለ ነገር ግን he doesn't like ነገር ግን አይወድም ox በሬውን አይወድም ምክንያቱም the ox is very big አንደኛ በጣም ትልቅ ነው ማድ እብድ ነው ደግሞ ይወጋዋል ስለዚህ ሊወጋው ስለሚችል በሬውን አይወድም ሌሎቹን ግን ይወዳቸዋል ስለዚህ አሁን እስኪ እዚህ ጋር እናውጣ ሶ እዚህ ጋር እናወጣለን ለምሳሌ ጎዝ አንደኛ ከዚህ ውስጥ የሆነውን ነው የምታወጡት ማለት ነው ለምሳሌ ጎዝ ልንል እንችላለን እናንተ ሌላ ማውጣት ትችላላችሁ አንደኛ ጎዝ ሁለተኛ ፊድስ የሚል አለ ሶስተኛ ሚልክስ የሚል አለ አረፍተ ነገሩ ላይ ሚልክስ ስላለው አራተኛ ላይ ቴክስ ይሄም ቨርብ ነው ማለት ነው ፕሬዘንት ቴንስ መሆኑን የሚነግረን ቨርብ ነው ማለት አምስተኛ ደግሞ ኮሌክትስ እናንተ ሌላም ማውጣት ትችላላችሁ ኮሌክትስ ስድስተኛ ፊድስ ብያለሁ ስድስተኛ ፊድስ ብያለሁ ሌላ ለምሳሌ ላቭስ ለምሳሌ እዚህ ጋር ላቭስ አለች ላቭስ ሌላም ኢዝ የሚል ለምሳሌ እዚህ ጋር አለ ኢዝ ሌላም ብዙ አለ እናንተ ማውጣት ትችላላችሁ ለምሳሌ እዚህ ጋር ላይክስ የሚል አለ ላይክስ ሶ እነዚህ ቃላቶች ፕሬዘንት ቴንስ ቨርብ ናቸው ቨርብ ማለት ምንድነው ድርጊት ማለት ነው ድርጊት
በላ፣ ጠጣ፣ ተመገበ፣ ሄደ፣ ወተቱን አለበ፣ አነሳ፣ ፎቶ፣ ኮል ሰበሰበ፣ መውደድ። እነዚህ ድርጊቶች የምናደርገው ነገር በእጃችን ወይ በሆነ ሰውነት ክፍላችን የምናደርገው ነገር ቨርብ ወይ ደግሞ ድርጊት ይባላል ማለት ነው። ስለዚህ እነዚህ እንዳለ ድርጊት ናቸው። ለምሳሌ ይሄ ሃዝም አለው እንደማለት ነው። ይሄ ፕሬዘንት ቴንስ መሆኑን ያሳየናል። በዚህም ፊድስ እዚህም ጋር ፊድስ የሚል ሚልክስ ኮሌክትስ እነዚህ ነገሮች ፕሬዘንት ቴንስ መሆኑን የሚነግሩን ቨርቦች ናቸው። እሺ ሌላው ሲምፕል ፕሬዘንት ኤክስፕረስ ጄኔራል ትሩዝ። ጄኔራል ትሩዝ ማለት አጠቃላይ እውነታ፣ ጠቅላላ እውቀት እንደማለት ነው። ሁሉም ሰው የሚያውቀው ነገር ፋክት፣ እውነታ፣ የማይቀየር ነገር ማለት ነው። እንደዛ አይነት ነገር ከሆነ ሲምፕል ፕሬዘንት ቴንስ ብቻና ብቻ ነው የምትጠቀሙት ማለት ነው። ጥያቄም ላይ ለምሳሌ ምን አይነት ቴንስ ሊሰጣችሁ ይችላል? ጄኔራል ትሩዝ የሆነ ጥያቄ ቢሰጣችሁ ቴንሱ ምንድነው? ፕሬዘንት ቴንስ ነው የምትጠቀሙት። ምርጫው ላይ ፕሬዘንት ቴንስ የሆነ ነው የምትመርጡት ማለት ነው። we use present simple to talk about ይሄንን የምንጠቀመው ቶክ ለማውራት ስንፈልግ about things that are generally true የሆነ ነገር or to state fact እውነታ የሆነ ነገር ማውራት ብንፈልግ መናገር ብንፈልግ ይሄን ቴንስ እንጠቀማለን። ለምሳሌ smoking causes cancer ማጨስ የካንሰር በሽታ ያስይዛል። በቃ ይሄ ጄኔራል ትሩዝ ነው ማለት ሐቅ ነው ይሄ። እሺ ምክንያቱም ማጨስ ካንሰር ስለሚያስከትል ማለት ነው። the sun rises ፀሐይዋ ራይስ ትወጣለች in the east በምስራቅ ትወጣለች ሴትስ ትገባለች in the west በምዕራብ ትገባለች። ይሄም ጄኔራል ትሩዝ ነው። ፀሐይ በምስራቅ ትወጣለች በምዕራብ ትወጣለች በምስራቅ ትወጣለች በምዕራብ ትገባለች። እውነታ ሐቅ ነው። ፑፒስ አር ኪዩት። እሺ ይሄኛውን እኔ አልስማማበትም። እንግዲህ ለእናንተ አላቅም። ይሄ ጄኔራል ትሩዝ ነው ብዬ እኔ ይሄንን አልወስደውም። ምክንያቱም ምንድነው ፑፒስ ማለት የውሻ ቡችላ ማለት ነው። ውሻ ትንሿ ሚጢጢዋ ውሻ ፑፒስ ትባላለች። የውሻ ቡችላ ፑፒስ ይባላል። ኪዩት ነው አለ ያምራል። ይሄ ለሁሉም ሰው አይሰራም። ጄኔራል ትሩዝ ማለት ሁሉንም የሚያስማማ ነው። ይሄ ፓርት ኤክስ ነው ማለት ነው። ይሄ መስተካከል ያለበት ነገር ነው። እሺ ሌላኛው ደግሞ the Nile river ናይል ሪቨር ማለት ታውቃላችሁ የአባይ ወንዝ ፍሎስ ይፈሳል እስሩ ካርቱም በካርቱም ሱዳን በሱዳን ካርቱም ይፈሳል። ይሄ አሁን ሐቅ ነው ማለት ነው። ከኛ ጋር እንደሄደ የአባይ ወንዝ ሱዳን ካርቱም አድርጎ ወደ ግብጽ ይሄዳል። ስለዚህ ይሄ ጄኔራል ትሩዝ ነው ማለት ነው። ይሄንን ሲምፕል ፕሬዘንት ቴንስ መሆን አለበት ግዴታ። 5 times 5 5 ሲባዛ በ5 እኩል ይሆናል ይሰጣል 25 25። ይሄም እውነታ ነው። ቤቢስ ህፃናቶች ኢት ይበላሉ ይተኛሉ ያለቅሳሉ። ይሄም እውነታ ነው። ኢት ይበላሉ ስሊፕ ይተኛሉ ክራይ ያለቅሳሉ። ይሄም እውነታ ነው ማለት ነው። እሺ ፍላወርስ አበባ ኒድ ይፈልጋል ሰንላይት ፀሐይ ኤንድ ወተር ውሃ ቱ ግሮ ለማደግ ግዴታ ፀሐይ ያስፈልጋል ውሃ ያስፈልጋል። ይሄም ጄኔራል ትሩዝ ነው ማለት ነው። እንደዛ አይነት ቴንሶች ከሆኑ ግዴታ ሲምፕል ፕሬዘንት መጠቀም አለብን። ፓስት ማድረግ አንችልም፣ ፊውቸር ማድረግ አንችልም። እሺ ሌላኛው ሶስተኛው the simple present mostly express በአብዛኛው ሲምፕል ፕሬዘንት ቴንስ ለምንድነው የምንጠቀምበት? ፐርማነንት ቋሚ ሲቹዌሽን ሁኔታ ቋሚ የሆነን ሁኔታንም ለመግለጽ እንጠቀምበታለን። we use this tense to talk about ይሄንን ቴንስ እንጠቀምበታለን to talk about ለመግለጽ ለማውራት ለመናገር ስለምን ሲቹዌሽን ስለ ሁኔታ ያ ሁኔታ ደግሞ that are mostly permanent አብዛኛውን ጊዜ ቋሚ የሆነ እንዲሁም ጆብ ስለ ስራ ሆፒስ ማለት በትርፍ ሰዓታችን የምናሳልፈው ነገር ስለሱ ለመናገር ቲንግስ ስለ ነገሮች እነዛ ነገሮች ምንድናቸው? that always happen ሁሌ የሚፈጠሩ። ስለዚህ እንደነዚህ አይነት ነገሮችን ሲምፕል ፕሬዘንት ቴንስ እንጠቀማል ማለት ነው። ኤግዛምፕል ለምሳሌ we live in Ethiopia የት ነው የምንኖረው? ኢትዮጵያ ውስጥ። ስለዚህ ይሄን ቋሚ የሆነ ነገር ስለሆነ ሲምፕል ፕሬዘንት እንጠቀማለን። my father አባቴ ወርክስ ይሰራል at elementary school ይሄም ቋሚ የሆነ ነገር ነው ማለት ነው። elementary school ይሰራል። I play ገበጣ and ገና ገበጣና ገና አብዛኛውን ጊዜ የምንጫወት ከሆነ ማለት ነው እና ገበጣና ገና እጫወታለሁ። ካር እዚህ ጋር በስተት የገባች ቃል ናት። እቺን ታጠፋታላችሁ። ካር ድራይቨርስ መኪና ሹፌሮች ማለት ድራይቨሮች ድራይቭ ይነዳሉ ፋስት በፍጥነት። ይሄ ደግሞ አብዛኛውን ጊዜ የሚደረጉ ነገሮችንም በሲምፕል ፕሬዘንት ቴንስ እንጠቀማለን። where do you work የት ነው የምትሰራው? I don't ride the bus ባስ አልነዳም ማለት
I take the train to work ወደ ስራ ለመሄድ ምንድነው የሚጠቀመው ትሬን ባቡር እጠቀማለሁ እንጂ ወደ ስራ ለመሄድ ባስን አልጠቀምም ወይም ወደ ስራ ቦታ ባስ አልሾፍርም አላሽከረክርም ምንድነው የሚጠቀመው ትሬን ይሄ እንግዲህ አብዛኛውን ጊዜ የሚሰራ ስራ ከሆነ ቋሚ የሆነ ነገር ከሆነ simple present tense እንጠቀማል ማለት ነው simple present tense is used to describe used to ይጠቅማል describe ለመግለጽ frequency ድግግሞሽ action ድርጊት ድግግሞሽ ያለውን ድርጊት ለመግለጽ ማለት ነው ድግግሞሽ ነገር ካለበት ይሄን ቴንስ እንጠቀማለን እንዲሁም ጠቋሚ ቃላቶች አሉ እነዚህን ጠቋሚ ቃላቶች በደንብ መያዝ አለባችሁ ማለት ነው እነዚህን ጠቋሚ ቃላቶች ካያችሁ የምትመርጡት መልስ simple present tense የሆነ ነው ማለት ነው እሺ እዚህ ጋር ምን ይለናል we use present simple ይላል present simple ወይም simple present tense እንጠቀማለን to describe ለመናገር ወይ ለመግለጽ how often ምን ያክል እንደማለት ምን ያህል ጊዜ we do things ነገሮችን we do ምን ያክል ጊዜ አደረግናቸው from ከየት እስከየት እዚህ ጋር between የምትላለች between ማለት መካከል በየትና በየት መካከል ያለ never ማለት ምንም አድርገነው ማናቀው ነገር አለ and always and everything ሁሌ የምናደርገው ነገር አለ always and everything ማለት ሁሌ በሁለቱ መካከል የምናደርገው ነገር ለመግለጽ ምንም የማናደርገው ነገር አለ ሁሌ የምናደርገው ነገር አለ በሱ መካከል ያለውንም ለመግለጽ ያ ማለት ሁለቴ ሶስቴ አራቴ አምስቴ የምናከናውነው ነገር ለመግለጽ እንጠቀማል ማለት ነው በሁለቱ መካከል ያለውን ነገር sometimes አንዳንድ ጊዜ ይላል this describes ይሄ ቴንሱ ለምን እንጠቀምበታል ምን ሩቲን ልማድ or habit በተደጋጋሚ ልማድ ነው ሩቲን ማለት ልማድ habitም እንደዚሁ ልማድ ነው በተደጋጋሚ የምንሰራውን ነገር ለምሳሌ አሁን ጠቋሚ ቃል ምላችሁ እነዚህ ናቸው on saturdays ኤስ አለችባት አያችሁት ቅዳሜ እንደማለት ነው on saturdays ማለት ቅዳሜ እንደማለት አንድ ቅዳሜ አይደለም በየቅዳሜው ማለት ነው once a week በሳምንት አንድ ጊዜ ይሄም በየሳምንቱ አንድ ጊዜ እንደማለት ነው usually አብዛኛውን እንደማለት ነው every summer ማለት በየክረምቱ እንደማለት ነው always ሁል ጊዜ ማለት ነው so እነዚህ ነገሮች ካሉ ቀጥታ simple present tense እንጠቀማል ማለት ነው we also use አለ this to describe አሁንም እንጠቀምበታለን we also እንጠቀማለን ማለት ነው እሺ sorry እሺ ዘን ምን ይለናል we እኛ አሁንም also use እንጠቀማለን this ይሄን ነገር to describe ለመግለጽ something የሆነ ነገር we don't do regularly ማለት በተከታታይ ማንሰራውንም ስራ ከሆነ እሱንም ለመግለጽ እንጠቀማለን በዚህ ሰዓት የምንጠቀማቸው ወርዶች አሉ ለምሳሌ now and then ማለት አልፎ እንደማለት once in while ይሄም እንደዛው ነው ይሄም አልፎ እንደማለት ነው once in while ማለት rarely ማለት በጣም አልፎ ማለት rarely ማለት በጣም አልፎ እንደማለት ነው sometimes አንዳንድ ጊዜ ማለት ነው when I am tired ሲደክመኝ when I am tired ማለት ሲደክመኝ የሆነ ነገር አደርጋለሁ ሲደክመኝ እተኛለሁ እንደማለት ነው ሶ እነዚህ ወርዶችም ካሉ አሁንም present tense እንጠቀማል ማለት ነው remember አስታውሱ ይለናል adverb of frequency የሚባሉ አሉ ለምሳሌ never rarely never ማለት በፍጹም rarely በጣም አልፎ sometimes አንዳንድ ጊዜ usually አብዛኛውን always ሁል ጊዜ comes before the verb ከቨርቡ በፊት ነው የሚመጡት እነዚህ ቃላቶች እና እነዚህ ቃላቶች ካሉ present tense ነው የምንጠቀመው ከቨርቡ በፊት ነው የሚመጡት እነዚህ ቃላቶች on Saturday morning I sleep late ቅዳሜ ላይ ይላል ቅዳሜ ጧት ላይ I sleep late ማለት እዚህ ጋር ቀጥታ ከተረጎማችሁት I sleep late ማለት አርፍጄ እተኛለሁ እንደማለት ነው ግን እዚህ ጋር የሚለው ቅዳሜ ጧት ነው አርፍጄ እነሳለሁ ለማለት ነው ቅዳሜ ጧትን አርፍጄ እነሳለሁ ማለት ይሄ አሁን ሀቢት ነው ሁሌ የሚያደርገው በተደጋጋሚ የሚያደርገው ነገር ሲሆን ምን ተጠቀማላችሁ present tense my father drives the bus ይነዳል to work ወደ ስራ ቦታ once a week በሳምንት አንድ ቀን ማለት በሳምንት አንድ ቀን አባቴ ወደ ስራ ቦታ ባሱን ያሽከረክራል
ይሄም እዚህ ጋር once a week የምትለዋና on Saturday የምትለዋ ጠቋሚ ቃል ናቸው present tense እንድንጠቀም her friend ይላል አሁን ደግሞ እዚህ ጋር never የምትላለች drinks alcohol የሷ ጓደኛ በፍጹም አልኮል አይጠጣም ከኔቨር ቀጥሎ drinks የሚላል when I am tired ይላል ሲደክመኝ አሁንም ጠቋሚው ይሄ ነው ማለት present tense እንድንጠቀም ያደርጋል አይዎች ቴሌቪዥን ቲቪ ያያለው ዘይ ይላል እነሱ rarely በጣም አልፎ አልፎ ነው win any match ማንኛውንም ውድድር win የሚያሸንፉት ማለት ነው በጣም አልፎ አልፎ ነው I always ናት አሁን ደግሞ እዚህ ጋር rarely የምትለዋ ነበረች እዚህ ጋር ደግሞ always የምትለዋ ናት present እንዲሆን የምታደርገው I always ሁሌ call my mother እናቴን እጠራታለሁ on her birthday እደውልላታለሁ ነው call እደውልላታለሁ እናቴን እደውልላታለሁ በሁሌ on her birthday በልደት ቀኗ ማለት ነው ሁሌ እደውልላታለሁ ስለዚህ ይሄ always የሚለው present እንዲሆን ያደርገዋል ማለት ነው እሺ ሌላው ደግሞ እዚህ ጋር complete the following sentence using the verb from the box እዚህ ጋር ቦክስ ውስጥ ወርዶች አሉ ይሄ እነዚህን ወርዶች ተጠቅማችሁ ኮምፕሊት አድርጉ እዚህ ጋር ባዶ ቦታውን አሟሉ ማለት ነው ከቦክስ ውስጥ እየወሰዳችሁ remember to add s ወይ ደግሞ es መጨመራችሁን እንዳትረሱ ይለናል ወይ s ትጨምራላችሁ ወይ ደግሞ es ትጨምራላችሁ እዚህ ጋር s እና es የምንጠቀምበት ምንድነው ለምሳሌ es የምንጨምረው መቼ ነው ከታች ይመጣል o x መጨረሻ ላይ o ካለ መጨረሻ ላይ x ካለ መጨረሻ ላይ ss ch እና sh እነዚህ ወርዶች ካሉ ማለት ነው መጨረሻ ላይ es እንጨምራለን ለምሳሌ ፊኒሽ የሚለውን አያችሁት መጨረሻ ላይ sh አለ es ነው የሚጨመርበት ሌላው ኢ ካለ ለምሳሌ እዚህ ጋር ኢ አለ እዚህ ጋር ኢ ብቻ ካለች ኤስ ነው የምንጨምርባት ማለት ነው ስለዚህ በዚህ አሁን ለምሳሌ ፍላይ ከሆነ ፍላይ የሚለውን ፍላይስ አሁን ኤስ ብቻ ነው የሚጨምረው ስተዲ በዚህ ሰዓት ኦኬ ሩሉ ከስር ይመጣል ዋይ ወደ ምን ትቀየራለች ወደ ies ትቀየራለች ies መጨረሻ ላይ ዋይ ካለ ወደ ies ይቀየራል ስለዚህ አሁን ይሄንን studies እንደዚህ አድርገን ነው ማለት ነው እንደዚህ ነው የሚቀየረው s ጨምሮ ከተባለ yን አጥፍተን ies መጨመር ይኖርብናል ማለት ነው ፊኒሽ የሚለው es ይጨመርበታል eat የሚለው s ብቻ ነው ሴልም s ብቻ ነው smoke s ብቻ ነው drink s ብቻ ነው እዚህም ጋር s ብቻ ነው ነገር ግን ህጎቹን ማስተዋወስ አለባችሁ ከስር በደንብ አስረዳችኋለሁ እሺ ከዚህ ቀጥሎ ስለሚመጣ ማለት ነው ህጉ የራሱ ሩል አለው እሺ በዚህ ምሳሌ መሰረት አሁን እንሰራለን ከየት ነው የምትወስዱት ከቦክስ ውስጥ ነው የምትወስዱት እዚህ ጋር ግን ለመሙላት ግዴታ ትርጉሙን ማወቅ ይኖርባችኋል ለምሳሌ ፍላይ ማለት መብረር ነው ስተዲ ማጥናት ነው ፊኒሽ መጨረስ ነው ኢት መመገብ ወይ መብላት ነው ሴል መሸጥ ነው ስሞክ ማጨስ ነው ድሪንክ መጠጣት ነው ሊቭ መኖር ነው ስለዚህ አሁን ከዚህ ውስጥ እንሞላለን አንደኛ I blank coffee 3 times a day ቡና በቀን 3 ጊዜ እጠጣለሁ ነው ስለዚህ እዚህ ጋር እንደምታደርጉት drink I drink እዚህ ጋር s አይጨመርም ሌላው ደግሞ s የሚጨመርበትና የማይጨመርበት አለ ማወቅ ያለባችሁ እዚህ ጋር sን የምንጨምረው ምን ሲሆን ነው እሺ እዚህ ጋር ተይዛላችሁ ይሄን she he it በአጠቃላይ ሲንጉላር ከሆነ ሲንጉላር ነጠላ ነገር ከሆነ ቀጥሎ የሚመጣው verb plus s ወይም es ነው ሶ ይሄ ማየት ይኖርባችኋል she he it ወይ እንዳጠቃላይ ነጠላ ወይም አንድ የሆነ ነገር ከሆነ ቀጥሎ የሚመጣው verb እና s ወይም es የተጨመረበት ነው ነገር ግን I we they you ፕሉራል ነገር ሁለትና ከዛ በላይ የሆነ ነገር ከሆነ ቀጥሎ የሚመጣው verb only ነው verb ብቻ ነው sም esም አይጨመርም ማለት ነው ሶ እዚህ ጋር አይ ስለሆነች ድሪንክ ብቻ ነው s አይጨመርም ድሪንክ እሺ ነገር ግን አይ እኔ ማለት ነው እኔ ማለት አንድ ሰው ነው ግን እዚህ ጋር እንደ ፕሉራል ነው የምንወስደው s ለአይ በቃ s እንደ አይጨመርም ማለት ነው
my father ያው ሲንጉላር ነው የኔ አባት አንድ ሰው ነው ሲንጉላር ነው ማለት ነው አይ ሲንጉላር ብትሆንም እንደ ኤስ አይጨመርባትም ይሄ ሩል ነው ማለት ነው አይ ሲንጉላር ናት ነገር ግን ኤስን አንጨምርም ማለት ነው ኤስን አንጨምርም ስለዚህ አይ እንደ ስፔሻል ኬዝ ወሰዷት my father blank a new language every year አባቴ አዲስ ቋንቋ በየአመቱ ይማራል ነው ወይ ደግሞ ያጠናል ነው ሶ እዚጋ ኤስ የሚጨመርበት ነው ስተዲ ማለት ነው ስተዲ ላይ ደግሞ ኤስ ጨምሩ ዋይ ወደ አይኤስ ይቀየራል ዋይ መጨረሻ ላይ ካለ ወደ አይኤስ ይቀየራል የማይቀየርበት ኬዝ አለ እሱንም ከስር እነግራችኋለሁ ዘን እዚጋ ግን ስተዲስ ኢኤስ እንደዚህ ነው የምታረጉት ማለት ነው ሶስተኛው ላይ ሺ ይሄ ሺ ኤስን የሚያስጨምር ነው ሂ ኤስን የሚያስጨምር ነው ዘይ አያስጨምርም ኤስን ሂ ኤስን የሚያስጨምሩ ቃላቶች ናቸው ስለዚህ ሺ belong to New York once a month በወር አንድ ጊዜ ወደ ኒውዮርክ ትበራለች ነው ስለዚህ እዚህ ጋር flies ይሆናል ማለት ነው flies ሶ እዚህ ጋር አሁን flies ዋይን ወደ አይኤስ ነው የምቀይሩት ልክ እንደዚህ ዋይ ወደ አይኤስ ይቀየራል ማለት ነው ዘን ምን ይሆናል flies ይሆናል ማለት ነው ሶስተኛው ነው ይሄ ሉክ እዚህ ጋር flies ትላላችሁ ዋይ ወደ ምን ይቀየራል ዋይ መጨረሻ ላይ ካለ ወደ አይኤስ ይቀየራል አራተኛው ሂም አሁንም ሂ ብላንክ 10 ሲጋሬትስ a day 10 ሲጋራ በቀን ያጨሳል ማለት ነው ስለዚህ እዚህ ጋር ስሞክ ከዛ ይሄ ኤስ የሚጨምር ነው ሂ ኤስ መጨመር አለበት ሂ ላይ ሂ ስሞክስ አምስተኛው ላይ they blank in አዲስ አበባ ይለናል ወደ አዲስ አበባ ምን ትላለች ነው ትጓዛለች ወይም ትሄዳለች ሶ አምስተኛው ምን ይሆናል ኦኬ እዚህ ጋር ትጓዛለች የሚል የለም ስለዚህ ሊሆን የሚችለው ሊቭ ትኖራለች ከዚህ ውስጥ ከቦክሱ ብቻ ስለሆነ የተባለው ማለት ነው ስለዚህ ዘይ ነርሱ ነው ዘይ ሊቭ ይሄ ኤስ አያስከትልም ዘይ ኤስን አያመጣም ቀጥሎ ስለዚህ ሊቭ ብቻ ይሆናል ዘይ ሊቭ ኢን አዲስ አበባ ይኖራሉ ስድስተኛው ላይ he blank work at 6 o'clock 6 ሰዓት ላይ ስራውን ይጨርሳል ከላይ ፊኒሽ የሚላል ስለዚህ ግን እዚህኛው ላይ ሂ ስላለች ኤስን አስከትሎ ነው የሚመጣው ፊኒሽ መጨረሻ ላይ ኤስኤች ካለ ኢኤስ ነው የሚጨመረው ኢኤስ ስለዚህ he finishes ይሆናል ማለት ነው ሰባተኛው ላይ አይ ኤስን አታስከትልም ብለናል አይ blank fruit in the shop ሱቅ ውስጥ ፍራፍሬ እሸጣለሁ ነው ስለዚህ እዚህ ጋር ሴል ብቻ ኤስ አይጨመርም አይ ላይ ኤስ አስከትሎ አይመጣም ማለት ነው እሺ ቀጥሎ present simple present tense አሁንም we use simple present to talk about facts routine or ስለ እውነታ ሩቲን ማለት ልማድ ማለት በተደጋጋሚ የምናከናውነው ነገር ወይ ደግሞ things happening now አሁን ላይ የሚከናወኑ ነገሮችንም present simple tense እንጠቀማለን እሺ አሁን s እና es ነው አሁን we add s to the he she it look he she it ከሆነ s እንጨምራል ቀጥሎ s አስከትሎ ነው የሚመጣው he she it ሲሆን forms in the negative or affirmative sentence sን እንጠቀማለን ኔጌቲቭም ላይ ሆነ affirmative sentence ላይ sን እንጠቀማለን እንዲሁም ደግሞ we use doesn't don't isn't aren't to make negative sentence sentenceዎችን ኔጌቲቭ ለማድረግ እነዚህን ነገሮች ነው የምንጠቀመው doesn't don'tን isn't aren'tን እንጠቀማለን check the meaning of the verb below ይላል then study the spelling rule የሚከተሉትን ወርዶች ተመልከቱ ይላል እዚህ ጋር ያሉትን ማለት ነው ከዛስ study the spelling rule ከዛ በኋላ አጥኑ ምንድነው የምታጠኑት spelling rule አለ s የሚጨመርበት እና as የሚጨመርበት y ተቀይሮ ወደ ias የሚቀየርበት እሱን አጥኑና put the verb in the group 1 to 3 እነዚህ እዚህ ጋር የተቀመጡትን እዚህ ጋር ያሉትን ወርዶች ማለት ነው ከ1 እስከ 3 ከፋፍሏቸው እያለ ነው which don't go in any group ከ1 እስከ 3 ውስጥ which don't go የማይገባው ግሩፕ ውስጥ የማይገባ ከዚህ ውስጥ ከ1 እስከ 3 ውስጥ ግሩፕ ውስጥ የማይገባው ቃል የቱ ነው ሶ እዚህ ጋር ስፔሊንግ ሩሉ እዚህ ጋር ነው ስፔሊንግ ሩል ይሄ ነው ስለዚህ እነዚህን ስፔሊንግ ሩሎች እኔ
most verbs add s አብዛኞቹ s ን ይጨምራሉ ለምሳሌ use s ይጨመርበት uses s ብቻ ቀጥታ መጨመር ነው ማለት ነው ግን በኦ በኤክስ በኤስኤስ በሲኤች በኤስኤች የሚጨርሱ ከሆነ ኢኤስ ነው የምንጨምረው ለምሳሌ ጎ የሚለው መጨረሻ ላይ ኦ አለ ስለዚህ ጎዝ ኢኤስ ይጨምራል ማለት ነው verb ending in consonant plus y ኮንሶናንት እና y የሚጨምር ከሆነ ኮንሶናንት እና y የሚጨምር ከሆነ ወደ ኢኤስ ይቀየራል y ወደ ኢኤስ ሉክ ከዋይ ፊት ለፊት ላይ ያለው ማለት ነው ኮንሶናንት መሆን አለበት ቫውል ከሆነ አይቻልም ለምሳሌ እዚህ ጋር ቀደም እንዳየ አሁን ለምሳሌ ስተዲ የሚለው አሁን ከዋይ ፊት ለፊት ያለው ማን ነው ዲ ነው ዲ ደግሞ ኮንሶናንት ነው ስለዚህ አሁን ወደ አይኤስ መቀየር ይችላል ነገር ግን ፕሌይ ለምሳሌ አሁን ዋይ አይቀየርም ምክንያቱም ዋይ ፊት ለፊት ያለው ቫውል ነው ቫውል የምንላቸው ኤ ኢ አይ ኦ ዩ እነዚህ ከዋይ ፊት ለፊት ካሉ ዋይ ወደ አይኤስ አይቀየርም ማለት ነው ፕሌይ አሁን ለምሳሌ ኤስ ብቻ ነው የሚጨመረው ፕሌይስ ነው የሚሆነው ስተዲ የሚለው ላይ ግን ምክንያቱም ከዋይ ፊት ለፊት ቫውል ስላለ ነው ስተዲ የሚለው ላይ ግን ከዋይ ፊት ለፊት ዲ ኮንሶናንት ነው ከነዚህ ከአምስቱ ውጪ ከኤ ከኢ ከአይ ከኦ ከዩ ውጪ ኮንሶናንት ነው የሚባሉት እነዚህ ግን አምስቶቹ ምን ይባላሉ ቫውል ይባላሉ ቫውል እነዚህ አምስቶቹ ዋይ ፊት ለፊት ላይ ካለው ዋይ ወደ አይኤስ አይቀየርም ግን እዚህ ጋር አሁን ይሄ ይቀየራል ማለት ነው ምን ይሆናል ይሄ ስተዲስ ይሆናል ይሄ ስተዲስ ይሆናል ማለት ነው ሶ በዚህ መሰረት አሁን ከ1 እስከ 3 ማለት ከላይ ያሉትን ቦክስ ውስጥ ያሉትን እዚህ ውስጥ እንመድባቸዋለን ማለት ነው እሺ ከዚህ ምድብ ውጭ የሆነም ይኖራል ማለት ነው ለምሳሌ እነዚህን ስንሰራ ዩዝ ኤስ ብቻ ነው እዚህ ላይ የሚጨመረው ዩዝስ ካም እዚህም ኤስ ብቻ ነው የሚጨመረው ባይ እዚህም ኤስ ብቻ ነው ግን ዋይ አለ ለምንድነው ከዋይ ፊት ለፊት ያለው ቫውል ነው ስለዚህ ኤስ ብቻ ተጨምራላችሁ ጎ መጨረሻው ኦ ነው መጨረሻው እዚህ ጋር ሳውሱ ኦ ኤክስ ኤስ ኤስ ሲ ኤች ኤስ ኤች እነዚህ ካሉ ኢኤስ ነው የሚጨመረው ስለዚህ ይሄ ኢኤስ ተጨምራለሁ አሁንም መጨረሻ ሲኤች ስላለ ኢኤስ ተጨምራለሁ እዚህ ጋር ኤስ ብቻ ነው ሃቭ ይሄኛው ከሁሉም ውጪ ሆኖ ይሄ ነው እዚህ ኤስ አይጨመርም ኢኤስም አይጨመርም ምንም ነገር አይጨመርም እዚህ ላይ ሃቭ ራሱ ምንድነው ሃቭ የሚለው በቃ ምንም መጨመር አይቻልም እዚህ ላይ ማለት ነው ቲች ሲኤች ስላለ መጨረሻ ላይ ሲኤች ስላለ ምንድነው የምታደርጉት ኢኤስ ነው የምትጨምሩት ኬሪ አሁን ይሄ ዋይ ትቀየራለች ወደ አይኤስ ምክንያቱም ፊት ለፊቷ ያለው ኮንሶናንት ስለሆነ ማለት ነው እሺ እዚህ ጋር ደግሞ እንምጣ እዚህ ጋር ኤስ ብቻ መጨመር ነው ዱ ኦ ስላለች መጨረሻ ላይ ኤስ ነው የምንጨምረው ኤስ ይሄኛው አሁን እቺ ወደ አይኤስ ትቀይራላችሁ ምክንያቱም ፊት ለፊቷ ያለው ኮንሶናንት ስለሆነ ሚክስ መጨረሻ ላይ ኤክስ አለ ሉክ ኦ ኤክስ ኤስ ኤስ ሲ ኤች ኤስ ኤች እነዚህ ካሉ ምንድነው ብለናል ኢኤስ ነው የምንጨምረው ኢኤስ ኢት ይሄም ኤስ ብቻ ነው ይሄ ኤስ ኤች አለ መጨረሻ ላይ ኢኤስ ስሊፕ ይሄ ኤስ ነው እዚህም ጋር ኤስ ነው ኖስ ሶ ከግሩፕ ውጭ ሆነው ማን ነው ሃቭ ብቻ ነው ሃቭ ወይ ሃዝ ነው ሊባል የሚችለው ሲንጉላር ማድረግ ከተፈለገ ባይ ዘ ዌይ ቨርብ ላይ ኤስ ጨምራችሁ ማለት ሲንጉላር እንደ ነጠላ ነው የሚቆጠረው ግን ናውን ላይ ስም ላይ ኤስ ከጨምራችሁ እንደ ብዙ ነው የሚቆጠረው ለምሳሌ ቡክ ብል አንድ መጽሐፍ እንደማለት ነው ቡክስ ካልኩኝ ብዙ መጽሐፍ ነው ስለዚህ ስም ላይ ኤስ ከተጨመረ ወይ ደግሞ ኤስ ከተጨመረ እንደ ብዙ ነው የሚቆጠረው ድርጊት ላይ ኤስ ከተጨመረ እንደ ሲንጉላር ነው ስለዚህ ሃቭ አሁን ፕሉራል ነው ሲንጉላር ማድረግ ከፈለግን ሃዝ ነው እንጂ ኤስ አንጨምርበት እሺ ሌላኛው ሲምፕል ፕሬዘንት ቴንስን ኔጌቲቭ ስናደርግ ነው ኔጌቲቭ በመናደርግበት ሰዓት write this sentence using negative form ኔጌቲቭ ፎርም ስናደርገው ኦፍ ፕሬዘንት ሲምፕል ለምሳሌ ይሄን ኔጌቲቭ ስናደርግ ሉክ ኔጌቲቭ በመናደርግበት ሰዓት ምን እንጠቀማለን do does is are
እነዚህ ላይ ኖት ነው የምንጨምርባቸው ኖት ትጨምራላችሁ ሁሉም ላይ እነዚህን ቃላቶች እንጠቀማል ማለት ነው ወይ ዱን ወይ ዳዝን ወይ ኢዝን ወይ አርን ወይ አምን እንጠቀማለን ዱና ዳዝን የምንጠቀመው ዱን ለፕሉራል ነው ዳዝን ለሲንጉላር ነው ኢዝን ለሲንጉላር ነው አርን የምትጠቀመው ለፕሉራል ነው አምን ለአይ ብቻ ነው የምትጠቀሙት ለአይ ብቻ ነው እሺ ሌላው ደግሞ ዱንና ዳዝን የምንጠቀመው ድርጊት ከሆነ ድርጊት አደረገ እንደዚህ አይነት በላ ጠጣ የሆነ በእጁ ወይ በእግሩ የሚሰራው ነገር ከሆነ ዱን ወይም ዳዝን እንጠቀማለን ኢዝ አር አምን ደግሞ ነው ናቸው ለማለት ነው ለምሳሌ እሱ ተማሪ ነው ናቸው የሚል ነገር ለማምጣት ከፈለጋችሁ ኢዝን አርን ወይ ደግሞ አምን ትጠቀማላችሁ ነገር ግን ስራ ሰራ ተማረ በላ ጠጣ ሄደ ተጓዘ ይሄ ድርጊት ነው የሚሰራ ነገር ነው በዛን ሰዓት ዱን ወይ ደግሞ ዳዝን ትጠቀማላችሁ እሺ ዱና ዳዝን ደግሞ እንዴት እንለያለን ይሄንንም ለይታችሁ ማወቅ አለባችሁ ለምሳሌ ዘይ ዊ ዩ በአጠቃላይ ፕሉራል ነገር ከሆነ ሉክ ፕሉራል ከሆነ ምንድነው የምትጠቀሙት ዱን ነው የምትጠቀሙት ዳዝን ደግሞ ሺ ሂ ኢት በአጠቃላይ ሲንጉላር ነጠላ የሆነ ነገር አንድ የሆነ ነገር ከሆነ ምን ትጠቀማላችሁ ዳዝ እንደዚህ ነው ማለት ነው አጠቃቀማችን ሌላው አሁንም ሺ ሂ ኢት በአጠቃላይ ሲንጉላር የሆነ ነገር ሲንጉላር ከሆነ በአጠቃላይ ምን ትጠቀማላችሁ ሲንጉላር ከሆነ ሺ ሂ ኢት እና ሲንጉላር ከሆነ ኢዝን አረን ሰመች ነው የምትጠቀሙት ዘይ ዊ ዩ በቃ እንደዚህ ፕሉራል ብዙ ነገር ብዙ ከሆነ ብዙ መሆኑን ካወቃችሁ አረን ትጠቀማላችሁ ለአይ ማን ተጠቀማለሁ አምን ለአይ ደግሞ አምን እና አይ ከዱና ከዳዝ ማን ተመርጣላችሁ ለአይ ዱ ነው አይ እዚህ ውስጥ ነው የምትገባው አይ ዳዝ አይባልም አይ ዱ ነው የሚባለው ስለዚህ አይ ከዱን እንጠቀማለን ወይ ደግሞ አምን እንጠቀማለን ድርጊት ከሆነ ዱን ግን ድርጊት ያልሆነ ነው ለማለት እኔ ተማሪ ነኝ ለማለት አምን ነው የምትጠቀሙት እሺ በዚህ መሰረት አሁን እዚህ ጋር ኤግዛምፕል ተሰርቶልናል he does not him doesn't ነው የሚወስደው he does not live in አርባ ምንጭ አንደኛውን በዚህ መሰረት ስንሰራ ምን ይሆናል ኔጌቲቭ ማድረግ ነው she ይላል she ማንን ትወስዳለች she doesn't ነው የምትወስደው she does not work in the bank she does not work እዚጋ ኤስን አጨምሩ እዚጋ ኦሬዲ ኤስ ስላለ ማለት ነው ኤስ ስላለ እዚጋ ወርክ ብቻ ነው she does not work in a bank ትላላችሁ እዚጋ አሁን ይሄ ዳዝ ባይኖር ኖሮ እዚህ ወርክ የሚለው ላይ ኤስ ይጨመር ነበር ምክንያቱም she he it ኤስ ይጨመርባቸዋል ግን ዳዝ ካለ ግን ይሄ ኤስ አይጨመርበትም ይሄን ልብ ማለት አለባችሁ እሺ ሁለተኛው ላይ ደግሞ አይ ማንን ይወስዳል do not ምን play the piano መጫወት ፒያኖ መጫወት አልጫወትም እያለ ነው ኔጌቲቭ እናደርገው እሺ ክብሮም ሲንጉላር ነው ስለዚህ ክብሮም እልና ሲንጉላር ስለሆነ does not listen አያዳምጥም ምን ሬዲዮ አያዳምጥም በዚህ መንገድ እቀይረዋለሁ ማለት ነው ክብሮም does not listen to the radio እሺ አራተኛው ላይ we ማንን ይወስዳል ዱን ነው የሚወስደው we do not speak French ፈረንሳይኛ መናገር አልችልም ማለት አይናገርም ፈረንሳይኛ እሺ አምስተኛው ላይ ዩ ማንን ይወስዳል ዱን ነው የሚወስደው you do not listen to me እንላል ማለት ነው እኔን አላዳመጥከኝም እያለው ነው ስድስተኛው ላይ my automobile መኪናዬ የኔ መኪና ማለት ነው መኪናዬ ምን እንላለን
የኔ አንድ ነኝ ስለዚህ does not work መኪናዬ መሄድ አትችልም አትሰራም አትንቀሳቀስም ማለት ነው እኔ የሚለው ሲንጉላር ነው ሲንጉላር ሆኖ አይ ብቻ ነው ዱን የሚወስድ ማለት ነው ሲንጉላር ከሆነ ዳዝን ነው የሚወስድ ከአይ በስተቀር አይ ስፔሻል ኬዝ ነው my automobile does not work ሰባተኛ ላይ አይ ማንን ተወስዳለ ብያለሁ አምን ዱን እዚህ ጋር አሁን አትጠቀሙ ኦኬ ዱን ነው የምንጠቀመው ለምን አምን አልጠቀምም ድሪንክ ይላል መጠጣት ይሄ ድርጊት ነው ስለዚህ አምን አትጠቀሙ ማለት ነው ስለዚህ ምንድነው የምትጠቀሙት አይትሉና I do not drink tea ሻይ አልጠጣም ማለት ነው I do not drink tea ትላላችሁ እሺ ስምንተኛው ላይ አሁንም አንደርስታንድ መረዳት እኔ አንተን አልተረዳሁህም ነው የምትሉት ስለዚህ አሁን ይሄንን ወደ ኔጌቲቭ ሲቀይሩት I am not understand you ነው I do not ነው የምትጠቀሙት እዚህ ጋር I do not understand you አንተን ምን አላልኩም አልተረዳሁም ስለዚህ I do not ነው የምትጠቀሙት ግን አምን የምትጠቀሙት መቼ ነው ለምሳሌ I am not student ተማሪ አይደለሁም ይሁን ድርጊት አይደለም መረዳት ግን ድርጊት ነው ስለዚህ ምን እንደሆነ የምትጠቀሙት do not ነው ድርጊት ነገር ከሆነ ዱን ነው ግን ነውኝ አይደለሁም ነኝ አይደለሁም ናቸው አይደሉም ነው አይደለም የሚል ነገር ከሆነ ይሄ ድርጊት አይደለም ነው አይደሉም ድርጊት አይደለም ማለት I am not student ተማሪ አይደሉም they are not a teacher መምህር አይደሉም ለያችሁት አይደሉም እንደዛ ከሆነ ድርጊት አይደለም ይሄ አርን እንጠቀማለን እንጂ ዱን አንጠቀምም ማለት ነው እሺ ሌላው ፕሬዘንት ሲምፕል ነው ጥያቄ ለማድረግ ነው አሁን ደግሞ ጥያቄ ለማድረግ we use do does are is with main verb to make question ጥያቄ ለመጠየቅ ከሆነ እነዚህን ቃላቶች እንጠቀማለን do does are is ኔጌቲቭም ለማድረግ እንጠቀምባቸዋለን ኖት ጨምረን ማለት ነው we don't add sን አንጨምርም to he she it form in the question ጥያቄ ከሆነ he ላይ she ላይ it ላይ s አይጨመርም ግን ኖርማል ሴንቴንስ ከሆነ s ይጨመርበታል ዳዝን ከተጠቀምንም sን አንጨምርም እዚህ ጋር ልብ በሉ ማለት ነው ለምሳሌ እዚህ ጋር ልዩነቱን ላስረዳችሁ ለምሳሌ he works ነው የምትሉት work ብቻ አትሉም he works at school እሺ አሁን ደግሞ ዳዝን ላስገባ እስኪ he does not አሁን work ብቻ ነው የምትሉት አያችሁ ዳዝ አለ ዳዝ ካለ ኤስ አይጨመርም ማለት ነው ምክንያቱም ፈተና ላይ ይሄን ዳሽ አድርጎ ነው የሚጠይቃችሁ ይሄን ዳሽ አድርግና a work b works ይላችኋል ስለዚህ he does not work ብቻ ነው የምትሉት at school ልክ በዚህ መንገድ ነው ማለት ነው ጥያቄም ስታረጉ ይላል ጥያቄ ከሆነ ኤስን አይጨመርም ማለት ነው ለምሳሌ ጥያቄ ላርግ does he work at school ብንል ጥያቄ ምልክት አሁን ይሄ ጥያቄ ነው ስለዚህ work የሚለው ላይ ኤስ አይጨመርም ማለት ነው ኤስ የሚጨመርበትና የማይጨመርበትን ኬዝ ማወቅ አለብን ኖርማሊ he she it ከሆነ ኤስ ይጨመር ነበር ግን ጥያቄ ሲሆንና ዳዝን ስንጠቀም ኤስን አንጨምርም ማለት ነው ሌላው እነዚህ ወርዶች they you I we እነዚህ ቃላቶች በአጠቃላይ ፕሉራል ከሆኑ ቀጥሎ ቨርብ ብቻ ነው የሚመጣው ኤስ በፍጹም አይጨመርም ጥያቄም ይሁን አይሆንም እነዚህ ላይ ኤስ አይጨመርም ማለት ነው ሌላኛው we put the question word መጠየቂያ ቃላቶች ማለት ነው ማን ናቸው where yet what ምን who ማን እነዚህ መጠየቂያ ቃላቶች ናቸው at the beginning and end of the question ስለዚህ እነዚህን መጀመሪያ ላይ ወይ ደግሞ መጨረሻ ላይ እነዚህ መጀመሪያ የሚመጡ ናቸው where what who መጀመሪያ ላይ የሚመጡ ጥያቄዎች ናቸው
መጀመር ጥያቄ ስንጠይቅ መጀመሪያ እነዚህ እናመጣለን። እሺ ሌላ እዚህ ጋር ማችንግ አለ። ማች ኩዌስችን ከ1 እስከ 5 ያሉትን አዛምዱ ይለናል። ኮለመን ኤ with answer a up to e under ኮለመን ቢ። ኮለመን ኤ ላይ ዳዝ ከበደ ቲች አት ስኩል ይላል። ምን ብለን ነው የምንመልሰው? ከበደ ትምህርት ቤት ያስተምራል። ይሄ yes or no question ነው። by the way does do is are am ቀድሞ ከመጣ ማለት ነው። እነዚህ do does is are am እነዚህ ነገሮች ከመጡ ቀጣይ መልሱ ወይ yes ነው ወይ no ነው። ከሁለት አንዱ ነው። ወይ yes ወይ no ነው። እነዚህ ቀድሞ ከመጡ ማለት ነው ጥያቄ ላይ። ስለዚህ ዳዝ ከበደ ቲች ስኩል ትምህርት ቤት ያስተምራልን እንደማለት ነው። ወይ አዎ ነው ወይ አይደለም ነው። ከሁለት አንዱ ነው የሚሆነው። ስለዚህ ከዚህ ውስጥ ሊሆን የሚችል አሁን ኤ ላይ yes ዘይ እነሱ እንደማለት ነው። አይሆንም። ኢን ፋክቶሪ ፋብሪካ ውስጥ የት ነው የሚሰራው ብንባል ነው ፋብሪካ ውስጥ የምንለው። yes ሺ ይላል ከበደ ስለሆነ ሺ አይሆንም ማለት ነው። ኖ አይ ዶንት አይ ብለን የምንመልሰው አንተ ዩ ብሎ ከተጠየቀ ዩ ብዬ ከጠየቅኩ አይ ብለህ ትመልሳለህ። ግን ይሄ ከበደ ነው። ኖ ሂ ዳዝንት ሂ እሱ ማለት ነው። ስለዚህ መልሳችን ኢ ይሆናል ማለት ነው። ኢ ስለዚህ ዳዝ ከበደ ቲች አት ስኩል ኖ ሂ ዳዝንት አይሰራም እንደማለት ነው። ወይ ደግሞ ምን ሊሆን የሚችል መልስ yes he do እንላለን። yes he does ወይ ኖ ሂ ዳዝንት ነው ወይ yes he does ነው። ስለዚህ yes he does የሚል የለም ያለው ኖ ሂ ዳዝንት ነው። እሺ ሁለተኛው ላይ do the children do some exercise every morning children ማለት ህፃናቶች ፕሉራል ነው። child ካል ሉክ child ካል ሲንጉላር ነው አንድ ህፃን ነው። children ግን ren ከጨመርኩበት ብዙ ህፃኖች ናቸው። ስለዚህ ብዙ ህፃኖች ኤክሰርሳይዝ ይሰራሉ። ስለዚህ እነሱ ማለት ነው yes they do መልሳችን ምን ይሆናል? yes they do አዎ ይሰራሉ። አዎ እነሱ ይሰራሉ ነው የምንለው። ለምሳሌ ሺ አንልም እሷ ምክንያቱም children ህፃናቶቹ እየተባለ ነው። እነሱ ነው አዎ እነሱ ይሰራሉ ነው እንጂ አዎ እሷ ትሰራለች አይባልም። no I don't እኔ አልሰራም አይባልም። ህፃናቶቹ ነው የተባለው። no he doesn't አይ እሱ አይሰራም አይባልም። ምንድነው የሚባለው? yes they do ነው አዎ እነሱ ይሰራሉ children ህፃናቶቹ ስለተባለ። እሺ ሌላኛው that sheriff live with his parent እሺ ቆይ ሶስተኛውን ልለፍና መጨረሻ ላይ እንሰራለን። አራተኛው ላይ do you play ገበጣ in the field you አለ እዚህ ጋር ተመልከቱ። አንተ ገበጣ ትጫወታለህ አንተ። ስለዚህ ምን ብለን ነው መልሰው? አዎ እኔ እጫወታለሁ ወይ ደግሞ አይ እኔ አልጫወትም አይ ብላችሁ ነው የምትመልሱት። ስለዚህ no I don't ወይ ደግሞ ምንድነው የምትሉት? yes I don't የምትሉት ማለት ነው። yes I don't ነው የምትሉት ወይ ደግሞ no sorry yes I do yes ብላችሁ ሉክ ኖትን መጨመር አይቻልም። yes ተብሎ እዚህ ጋር ኖት መጨመር አይቻልም። yes I do ነው የሚባለው። ኖ ተብሎ ደግሞ ኖትን መጨመር ግዴታ ነው። ኖ ተብሎ ኖ I do ቢባል ይሄ ግራማቲካሊ እንደዚህ አይነት እንግሊዘኛ የለም። ኖ I don't ግዴታ ኖ ካለ መጨረሻ ላይ ኖት መኖር አለበት ማለት ነው። መልሳችን ምን ይሆናል? ኖ I don't ይሆናል ማለት ነው። ኖ I don't ይሆናል። አምስተኛ where does sheriff work የት ነው የሚሰራው ሼሪፍ ካለ in the factory መልሳችን ምን ይሆናል? ቢ in the factory ሼሪፍ የምትለዋ የሴት ቃል ናች። ሼሪፍ የወንድ ነው። ግን እዚህ ጥያቄ ላይ እንደ ሴት ታስቦ ነው የመጣው። ምክንያቱም የቀረው መልስ ሲ ነው። ሲ ብቻ ነው የቀረው። ስለዚህ ይሄ ነገር እንደ ሴት ታስቦ ነው ማለት የተጠየቀው። ሺ ማለት ለሴት ነው። ግን እኛ የምናውቀው ሼሪፍ የወንድ ነው የሚመስለው። ግን የሴት ስም ነው ማለት ነው እዚህ ጋር። ስለዚህ ሼሪፍ ከሊቭ ትኖራለች ከቤተሰቦቿ ጋር his parent ከቤተሰቦቿ ጋር ትኖራለች። yes she does ትኖራለች። አዎ እሷ ትኖራለች። ኖ ካልኩስ no she doesn't ከሁለት አንዱ ነው መልሳችን ማለት ነው።
እሺ put the verb from the box used in the interview in the present simple use each verb only once ይለናል። እሺ እዚህ ጋር ደግሞ ስንት ናቸው በአጠቃላይ ወደ 12 ናቸው። ስለዚህ እዚህ ጋር ከቦክስ ውጭ ነው እዚህ ጋር አረፍተ ነገር አለ ዳሽ ሞላ አለ። ከቦክስ ውስጥ ከዚህ ውስጥ ብቻ ነው የምትመርጡት ማለት ነው። ያ ማለት ትርጉሙን ማወቅ አለባችሁ መጀመሪያ። ትርጉሙን ካወቃችሁ በኋላ እዚህ ጋር ዳሽ ሙላው ላይ ለሚገባው ነገር ምንም አትቸገሩ። ሊቭ ማለት መውጣት መልቀቅ ማለት ነው። ኢት መመገብ ነው። ስታርት መጀመር ነው። ሃቭ አለኝ እንደማለት ነው። ጌት አገኝ እንደማለት ነው። ድሪንክ መጠጣት ነው። ዋች ማለት ማየት ነው። ጎ መሄድ ነው። ወርክ መስራት ነው። ስቶፕ ማቆም ነው። ብረሽ ማለት ማጽዳት መቦረሽ። ለምሳሌ ጥርሳችንን ሊሆን ይችላል ቤታችንን ማጽዳት። ሶ እነዚህን ነገሮች ነው። ይሄ ኢንተርቪው ነው። ሶ አሁን ይሄን እንሰራለን ማለት ነው። አንደኛ ከዚህ ከቦክስ ውስጥ ብቻ ነው የምንመርጠው። ኢንተርቪወር ይላል ጠያቂ። ኢንተርቪወር ጠያቂ how do you start the day ቀንህን እንዴት ትጀምራለህ አለው ናስር። ናስርን ነው እየጠየቀ ያለ። ናስር ሊጀምር ነው። well በጣም ጥሩ አለ። I get up 6 o'clock 6 ሰዓት እነሳለሁ። 6 ሰዓት ማለት በፈረንጅ ነው 12 ሰዓት ነው በእኛ 6 ሰዓት በፈረንጅ በእኛ 12 ሰዓት ነው። 12 ሰዓት እነሳለሁ እንደማለት ነው። I get dressed ልብሴን እለብሳለሁ። I blank breakfast ቁርሴን እበላለሁ። ስለዚህ እዚህ ጋር መልሳችሁ ምን ይሆናል? eat ይሄው ከዚህ ውስጥ ማለት ነው። ከዛ I eat my breakfast at 7 o'clock 7 o'clock ማለት 7 ሰዓት በፈረንጅ በእኛ 1 ሰዓት ነው። ስለዚህ 1 ሰዓት ላይ ቁርሴን እበላለሁ። I blank my teeth ጥርሶችን እቦርሻለሁ አጸዳለሁ። ስለዚህ እዚህ ጋር ምን ይሆናል? ብረሽ። I belong to work at 8 8 ሰዓት ላይ to work ወደ ስራ እሄዳለሁ። ስለዚህ እዚህ ጋር go ወደ ስራ እሄዳለሁ። ይሄ 8 ሰዓት ማለት በእኛ 2 ሰዓት ማለት ነው። 2 ሰዓት ወደ ስራ እሄዳለሁ ማለት ነው። ኢንተርቪወር ቀጠለ። አሁንም ጠያቂ when do you go to work አለው። when do you get to work when መቼ do you get ስራህ ላይ መቼ ነው የምትደርሰው መቼ ነው የምትጀምረው ስራህን እንደማለት ነው። ናስር ይመልሳል I usually at my office አሁን ኦፊስ ላይ ቢሮ ላይ ማለት ነው በአብዛኛው እደርሳለሁ at about 8:30 ማለት 8 ሰዓት ተኩል ነው። በእኛ ስንት ሰዓት ነው? 2 ሰዓት ተኩል ማለት ነው። 2 ሰዓት ተኩል ላይ ቢሮ ምን እላለሁ? እደርሳለሁ ነው። ስለዚህ ምን ይሆናል? arrive እደርሳለሁ ለማለት arrive ትላላችሁ። አይ በአብዛኛው ጊዜ ቢሮዬ ላይ 2 ተኩል እደርሳለሁ ይላል። ከዛ ፈርስት መጀመሪያ I blank a cup of coffee አንድ ስኒ ቡና እጠጣለሁ። ዘን ምን ትላል? drink ሶ እዚህ ጋር drink ይሆናል ማለት drink። ከዛ ዘን ከዛ አለ I belong to work at 8:45 am 2 ሰዓት ከ45 ማለት ነው። 2 ሰዓት ከ45 ላይ ስራዬን ምን እላለሁ? እጀምራለሁ። ዘን ስታርት ይሆናል ማለት ነው። እዚህ ጋር ስታርት 2 ሰዓት ከ45 ላይ ስራዬን እጀምራለሁ። ኢንተርቪወር ይቀጥላል። where do you work የት ነው የምትሰራው ማለት ነው። የት ነው የምትሰራው? ናስር ምን ይላል? I in the bank ባንክ ውስጥ እሰራለሁ። ስለዚህ work የሚል አለ ከላይ ቦክስ ውስጥ work የሚል አለ። ባንክ ቤት እሰራለሁ። I am computer operator ኮምፒውተር ላይ ነው የሚሰራው ማለት ነው። ኮምፒውተር ኦፕሬተር ነው። I belong my job my job ስራዬን የኔን ስራ ምን ልትሉ ትችላላችሁ? it is very interesting ይላል። በጣም አስደሳች ስራ ነው እያለ። ስለዚህ I like ምን እወዳለሁ? የኔን ስራ I like my job ስራዬን እወዳለሁ። it is very interesting በጣም መሳጭ ነው ማለት ነው። ደስ የሚል ነገር ነው። ኢንተርቪወር ይቀጥላል። when do you have lunch አሁን ደግሞ ምሳህን መች ነው የምትበላው? I belong work አለ ስራዬን። እሺ እዚህ ጋር ምን ላስገባ? I have lunch at 1 o'clock 1 ሰዓት ላይ ማለት 7 ሰዓት ማለት ነው በእኛ 7 ሰዓት ላይ ምሳዬን እበላለሁ። I belong work ስራዬን አቆማለሁ። ስለዚህ ጋር ምን ስቶፕ I stop work መስራት አቆማለሁ። ከዛ 7 ሰዓት ላይ ምሳዬን እበላለሁ። I belong a cup of tea at 3:30 3:30 ማለት 3 ማለት 9 ሰዓት ነው በእኛ 3:30 ማለት ተኩል ማለት ነው።
9 ሰዓት ተኩል ደግሞ ሻይ የሻይ ሰዓት አለኝ ለማለት ነው። እዚህ ጋር አሁን ድሪንክ የሚለውን ከላይ ተጠቅመናል። ግን እዚህ ጋር 9 ሰዓት ተኩል ላይ የሻይ ሰዓት አለኝ። ስለዚህ have ይሆናል ማለት ነው። have ናስር ይቀጥላል። I belong the office at 6 o'clock 6 o'clock ማለት በእኛ 12 ሰዓት ነው። ስለዚህ 12 ሰዓት ላይ ከኦፊስ እወጣለሁ ከቢሮ እወጣለሁ። ስለዚህ leave መውጣት። I have dinner when I get home ቤቴ ሲሄድ ዲነር አለኝ። ዲነር I have dinner እንላለን ማለት ድራት በላለሁ ነው። ከዛስ በኋላ then I belong ቲቪ ያለው for an hour or two ለአንድ ሰዓት ወይ ደግሞ ለሁለት ሰዓት ቲቪ አያለው። ስለዚህ ጋር ዋች ይሄንን በዚህ መሰረት እንሰራለን ማለት ነው። ቀጣዩ ጥያቄ ላይ answer the following question in complete sentence የሚከተሉትን ጥያቄዎች መጀመሪያ አሟሉ ይለናል። መጀመሪያ አሟሉ using present simple present tense ተጠቅማችሁ መጀመሪያ እዚህ ጋር ጥያቄውን ትመልሳላችሁ ማለት ነው። ከዛስ ከዛ በኋላ write paragraph ከዛ ፓራግራፍ ጻፉ ማለት ነው። ፓራግራፍ ወይም አንቀጽ ጻፉ using the same tense ቴንሱ ራሱ simple present tense ተጠቅማችሁ። እሺ መጀመሪያ ጥያቄውን እንመልሳለን ማለት ነው። where do your parents come from ይላል ኤ ላይ where do your parents come from ቤተሰቦችህ ከየት ነው የመጡት እያለ ነው። ስለዚህ አሁን ለምሳሌ ምን ብለን ልንመልስ እንችላለን? my parents እንላለን። ለምሳሌ my parents ትሉና my parents come from Ethiopia my parents come from Ethiopia እናንተ ሌላ ልትመልሱ ትችላላችሁ ማለት ነው። ይሄ መልስ ሊሆን የሚችል ነገር ነው። አንድ ብቻ መልስ አይደለም ማለት ነው። ቢ ላይ where do they live የት ነው የሚኖሩት? ከዛ መልሳችን ምን ይሆናል? they ሙሉ የሆነ አረፍተ ነገር ነው ስሩ ያለው እዚህ ጋር ኮምፕሊት ሴንቴንስ ነው። they live in የት? አዲስ አበባ ስለዚህ የት ይኖራሉ አልኩኝ? አዲስ አበባ ይኖራሉ። እሺ ይሄ ሳምፕል የሆነ እናንተ ሌላ መልስ መመለስ ትችላላችሁ። ግን ኮምፕሊት የሆነ ሴንቴንስ ግራመሩን ጠብቃችሁ መሆን አለበት። ለምሳሌ they ብዬ እዚህ ጋር ኤስ አልጨምርም ማለት ነው። ሲ what do they do for living ለመኖር what do they do ምን ይሰራሉ? መተዳደሪያቸው ምንድነው እንደማለት ነው። ስለዚህ ምን ትላላችሁ? they work as teacher መምህር ናቸው እያለ ነው። they work as teacher ብለን እንመልሳለን ማለት ነው። do you have brother and sister do ከተባላችሁ yes ወይ no የሚል ነገር መምጣት አለበት። do they have brother and sister አለው እህትና ወንድም አሉህ። ስለዚህ ምን ይላል ካለው yes ለምሳሌ yes ኮማ ታረጉና yes I have two brother ከዛ እህት ካለው ደግሞ ምን ይላል and sister ሁለት ወንድምና እህት አለኝ። ሁለት ወንድምና ሁለት እህት እንደማለት ነው። I have two brother and sister two የምትለው and ስላለ ለብራዘርም ለሲስተርም ትሆናለች። እዛ ፖይንት በዚህ መሰረት እንመልሳለን ማለት ነው። can they all speak English ሁሉም እንግሊዘኛ ይናገራሉ ወንድምና እህቶቹ ማለት ነው። ከተናገሩ yes ካልተናገሩ no ስለዚህ የማይናገሩ ከሆኑ no they cannot speak English they cannot all speak English ስለዚህ በዚህ መሰረት ትመልሳላችሁ ማለት ነው። no አልኩኝ they cannot all they ስላለ እዚህ ጋር ኤስ መጨመር አይቻልም ስፒክ ላይ እንግሊሽ ሌላው ደግሞ እንግሊሽ የሚለው ቋንቋ እንግሊዘኛ አማርኛ ኦሮመኛ እንደዛ አይነት ቋንቋዎችን ስትጽፉ በምንድነው የሚጀምረው? በካፒታል ነው የሚጀምሩት። ለምሳሌ አማሃሪክ ስትሉ እንደዚህ ነው የምጽፉት እንጂ እንደዚህ ብጽፉ አይሆንም። እንደዚህ ብጽፉ አሁን ይሄ ኤክስ ነው። ይሄ ልክ አይደለም ማለት ነው። እንደዚህ አይነት አጻጻፍ አይቻልም። ቋንቋዎች በምንድነው የሚጀምሩት? ትምህርቶችም ቋንቋዎችም በካፒታል ይጀምራሉ። ከዛ በኋላ ምን አርጉ ነው የሚለው
እንደዚህ ከመለሳችሁ በኋላ ፓራግራፍ ስሩ ይላል። ስለዚህ አሁን የሰራሁትን አንድ ላይ አርጎ መስራት ነው ማለት ነው። አያያዦችን እየተጠቀምን እንሰራለን ማለት ነው። ለምሳሌ ምን ልትሉ ትችላላችሁ እዚህ ጋር እስላም በብላችሁ ለምሳሌ ይሄንን አንድ ላይ ስናያይዘው my parents come from Ethiopia and they live in Addis Ababa point they work as a teacher point I have 2 brothers and 1 sister point they do not all speak English point so ልክ እንደዚህ ፓራግራፍ ትሰራላችሁ ማለት እዚህ ጋር የመለሳችሁትን መልስ አንድ ላይ ስታያይዙት ምን ይሆናል ፓራግራፍ ይሆናል ማለት ኮምፕሌክስ ሴንቴንስ ሙሉ የሆነ አረፍተ ነገር has ምን አለው ሰብጀክት አለው ባለቤት ማለት ነው verb ድርጊት አለው ኦብጀክት or complement እንዲሁም ደግሞ ድርጊት ተቀባይ አለው ለምሳሌ they work as teacher ካልኩኝ ይሄ they የሚለው ምንድነው ሰብጀክት ነው ባለቤት ነው ማለት ነው work የሚለው ድርጊት ነው ምንድነው verb ነው ማለት ነው teacher የሚለው ደግሞ ምንድነው ኦብጀክት ስለዚህ ሙሉ የሆነ አረፍተ ነገር ሰብጀክት አለው verb አለው ኦብጀክት አለው ማለት ነው ሌላው present continuous tense ነው ሶ simple present tenseን በዚህ መልኩ እንጨርሳለን አሁን ደግሞ present continuous tense write sentence about what is happening ነው እዚህ ጋር አሁን ምን ይለናል write sentence ይሄን የምንጠቀመው what is happening ነው አሁን ላይ ምንድነው እየተፈጠረ ያለው now አሁን ላይ at the moment እነዚህ ቃላቶች at the moment today እነዚህ ቃላቶች ካያችሁ ማለት ነው የምትጠቀሙት ቴንስ present continuous tense ነው እነዚህን ቃላቶች ያዟቸው now at the moment today እነዚህ ቃላቶች present continuous tenseን ያስከትላሉ ስለዚህ ፈተናም ላይ እነዚህ ያሉ ማለት ቀጥታ continuous የሆነውን ነው የምትመርጡት so ለምሳሌ I think about the weekend ይላል I am not thinking about the weekend ይሄን ወደ present continuous tense ስንቀይረው ይሄንን I am not thinking about the weekend ይላል አሁን ላይ ስለ ሳምንቱ መጨረሻ እያሰብኩኝ አይደለም እንደማለት ነው I am not thinking እያሰብኩ አይደለም weekend ማለት የሳምንቱ መጨረሻ ነው so በዚህ መሰረት እነዚህን እንቀይራቸዋለን my parents እንላለን ለምሳሌ ይሄን my parents አሁን እዚህ ጋር ወይ is look የpresent continuous tense ፎርሙላው ምንድነው is ወይ ደግሞ are ፕላስ verb ላይ ing ይጨመርበታል ወይ is ወይ areን ትመርጣላችሁ is እና areን የምትመርጡት he she it እና በአጠቃላይ ሲንጉላር ነገር ከሆነ ማንን ትመርጣላችሁ isን ትመርጣላችሁ ነገር ግን we they you እና በአጠቃላይ ፕሉራል የሆነ ነገር ካለ ማንን ትመርጣላችሁ አረን ትመርጣላችሁ ለአይ ከሆነ ግን አምን ነው የምትመርጡት ከዛ ቀጥሎ ከነዚህ ቀጥሎ ምን ትመርጣላችሁ ከኢዝ ቀጥሎም verb ing ከአርም ቀጥሎ verb ing ከአምም ቀጥሎ verb ing ስትጨምሩበት ምን ይሆናል present continuous tense ይሆናል ማለት ነው present continuous tense ይሆናል እሺ ለምሳሌ ይሄንን ወደ present continuous tense እንቀይረው my parents ይላል my parents ካለ look s አለ my parents የኔ ወላጆች እንደማለት ነው ብዙ ነው ማለት የኔ parent ካለ የኔ ወላጅ አንድ ነው የሚሆነው በዚህ ሰዓት ብዙ ከሆነ አርን ትመርጣላችሁ are ከዛ verb work ነው working ስለዚህ አሁን ወደ present continuous tense ተቀየረ ማለት ነው እሺ the teacher ይላል the teacher ትሉና አሁን ቲቸር አንድ ነው ስለዚህ ምን ኢዝን ትመርጣላችሁ ኢዝ ራይት ይላል ራይቲንግ ing ነው የምትጨምሩበት ራይቲንግ ing እንደዚህ ነው የምትጨምሩት ራይቲንግ on the board ምን ላይ on the board ላይ እየጻፈ ነው እናደርጋል ማለት ነው እሺ አራተኛው ላይ we ይላል we ካለ ሶሪ ሶስተኛው ላይ አይ ከሆነች ማን ነው የምንመርጠው ለአይ አምን ነው የምንመርጠው I am sitting እዚህ ጋር ደብል እናደርጋለን to girl ደብል የምናደርገው መቼ ነው look ing ሲጨምሩ ሩል አለው ለምሳሌ መጨረሻ ላይ
ኢ ካለበት ለምሳሌ ራይት የሚለው ማለት ነው። ራይት የሚለው መጨረሻ ላይ ኢ አለ። በዚህ ሰዓት ኢን ታጠፋላችሁ አንድ ህግ። ከዛ አይኤንጂ ታረጋላችሁ ማለት ነው። ሁለተኛው ህግ ደግሞ ኮንሶናንት ቫውል ኮንሶናንት የሚባል አለ። ኮንሶናንት ቫውል ኮንሶናንት ለምሳሌ ሲት የሚለው ይሄ ምንድነው? ኮንሶናንት ነው። ቀጥሎ ምንድነው? ቫውል ነው። ቀጥሎ ምንድነው? ኮንሶናንት ነው። ኮንሶናንት ቫውል ኮንሶናንት። በዚህ ሰዓት ይሄኛው ደብል ይሆን መጨረሻ ላይ ያለው ፊደል ደብል ይሆናል ማለት ነው። ኮንሶናንት ቫውል ኮንሶናንት። ቫውል ማለት 5 ናቸው ብለናል። ኤ ኢ አይ ኦ ዩ እነዚህ ቫውል ናቸው። ከነዚህ ውጭ ያለው ሁሉ ምንድነው? ኮንሶናንት ነው። ሁሉም ፊደል ማለት ነው ከነዚህ ውጭ። ስለዚህ ኮንሶናንት ቫውል ኮንሶናንት ካለ ደብል እናደርገዋለን ሲት። ስለዚህ እዚህ ጋር ኮንሶናንት ቫውል ኮንሶናንት ነው። ይሄኛው የመጨረሻው ፊደል ደብል ይሆናል። ከዛ አይኤንጂ ሲጨመር ደብል ቲቲ ይሆናል ማለት ነው። ከዛ አይኤንጂ ስለዚህ ምን ይሆናል? ሲቲንግ ይሆናል ማለት ነው። ሶ በዚህ መሰረት አይ ማለት አምን ነው የምትወስደው፣ አርን አትወስድም። አይ አም ሲቲንግ ቱ ገርል። እሺ ሶ እንደዚህ እንቀይረዋል ወደ ኮንቲኒዩስ። እሺ ቀጥሎ ዊ ከሆነ አርን ነው የሚወስደው። ስለዚህ ዊ አር። ወርኪንግ አይኤንጂ ቀጥታ መጨመር ነው። ሃርድ ጠንክረን እንሰራለን፣ እየሰራን ነው። ጠንክረን እየሰራን ነው። መቼ? አሁን። እነዚህ በሙሉ አሁን ላይ የሚከናወኑ ነገሮች ናቸው። ለምሳሌ አሁን እናንተን እያስተማርኩ ነው። ስለዚህ አይ አም ቲቺንግ እንግሊሽ ነው የምለው ማለት ነው። አምስተኛው ላይ አይ ዌር ጂንስ። አይ ማንን ይወስዳል ብለናል? አምን ይወስዳል። አይ አም ምን ዌሪንግ። አይ አም ዌሪንግ ጂንስ። አሁን ላይ የለበስኩት ጂንስ ነው ማለት ነው። ስድስተኛው ላይ ዘ ስቱደንት ይልና ባይ ዘ ዶር ሉክ ስቱደንት ነው የሚለው ሲንጉላር ነው፣ አንድ ሰው ነው ማለት ነው። ስቱደንትስ ቢል ተማሪዎች ይሆናል። ስቱደንት ተማሪ አንድ ሰው ነው። ስለዚህ ኢዝን ነው የምትመርጡት። ኢዝ ከዛ እዚህ ጋር ሊስን ከዛ ኤንጂ ሊስኒንግ ምን ይሆናል? ኢዝ ሊስኒንግ ይሆናል ማለት ነው። ፎርም። እሺ ሌላው ደግሞ አሁንም we use present continuous to talk about things happening ነው። አሁን ላይ የተፈጠረ ነገር ከሆነ ምን ትጠቀማላችሁ? present continuous ትጠቀማላችሁ። we use verb do የምንጠቀመው verb do ወይ ደግሞ been እንጠቀማለን to form present continuous tense ለመጠቀም። we add ing እንጠቀማለን to main verb in the present continuous tense ing እንጨምርበታለን ከዛ በኋላ። እሺ እዚህ ጋር complete the sentence ይላል። use present simple or present continuous form of the verb ይላል። እዚህ ጋር ዳሾች አሉ። እዚህ ዳሽ ሙላው ላይ የምትጠቀሙት ወይ ሲምፕል ፕሬዘንት ነው ወይ ፕሬዘንት ኮንቲኒዩስ ቴንስ ነው። ሶ እዚህ ጋር ልብ የምትሉን ነገር ፕሬዘንት ኮንቲኒዩስ ቴንስ እና እንዴት ነው የምንለየው ሁለቱ? ፕሬዘንት ቴንስ መሆኑን የምናውቀው ኦልዌይዝ፣ ሰምታይምስ ከላይ የዘረዘርናቸው አሉ ነግሬያቸዋለሁ መጀመሪያ ስለ ፕሬዘንት ቴንስ ስናስተምር። ኦልዌይዝ፣ ሰምታይምስ፣ ኔቨር፣ ዋንስ ኤ ዊክ፣ ዩዥዋሊ እነዚህ ቃላቶች ካሉ ፕሬዘንት ቴንስ ነው የምትጠቀሙት። ፕሬዘንት ኮንቲኒዩስ ቴንስን ደግሞ እነሱ ቱዴይ ማለት ዛሬ፣ at the moment ማለት አሁን ማለት ነው። at the moment እና now እነዚህን ቃላቶች ካያችሁ ምንድነው የምትጠቀሙት? ፕሬዘንት ኮንቲኒዩስ ቴንስ ነው። ing ታረጉበታላችሁ። ሶ በዚህ መሰረት ዳሹን እንሞላዋለን ማለት ነው። እሺ ሶ አንደኛው ጥያቄ ላይ ምንድነው ኤግዛምፕል አለ። ለምሳሌ እዚህ ጋር he usually ይላል። usually አለ። ስለዚህ ፕሬዘንት ነው። ing አይጨመርም። usually ካለ goes ነው የምትሉት። ለምን ኤስ ጨመር? ለምን ኤስ ጨመር? he ኤስ አስከትሎ ነው የሚመጣው። to school አሁን በቅንፍ ያለው go ነበር። ስለዚህ ወደ ምን ተቀየረ? ወደ goes ከተቀየረ። በት አለ today አሁን today የሚለው ስላለ ing እንጨምራለን። he is working work ብቻ ነው ያለው። እኛ ምን እናርጋለን? is working ለምን is አልኩኝ? he ስላለ ማለት ነው። he ስላለ ሶ isን የምንጠቀመው he
she it እንዲሁም ሲንጉላር ነገር ከሆነ ምን ትጠቀማላችሁ ብያለሁ is ትጠቀማላችሁ ሌላ ደግሞ they we you እነዚህ ካሉ በአጠቃላይ ፕሉራል ነገር ብዙ ከሆነ ማለት ነው ምን ትጠቀማላችሁ are ለአይ ደግሞ ምን ትጠቀማላችሁ am እሺ ሌላው ደግሞ አሁንም he she it አጠቃላይ ሲንጉላር ነገር ከሆነ ቨርቡ ምን አስከትሎ ይመጣል ቨርቡ s ወይ ደግሞ es አስከትሎ ይመጣል እሺ ሌላው ደግሞ they we you I በአጠቃላይ ፕሉራል ከሆነ ቨርቡ ምንም ቨርብ ብቻ ነው s ወይም es አይጨመርም ቨርቡን ብቻ ነው የምናስቀምጠው በዚህ መሰረት አሁን ጥያቄዎችን እንሰራለን I blank ይላል play ነው ያለው traditional game at the moment look at the moment ስለዚህ ing ያስፈልገዋል ከአይ ጋር የምትመጣው ደግሞ am ናት I am playing ነው የምትሉት ማለት ነው ing look ከኋላ ምን ያስፈልገዋል ing ለመጨመር ወይ am ወይ is ወይ are ያስፈልገዋል ከሶስት አንዱ ያስፈልገዋል ብቻውን ing መጨመር አይቻልም I playing አይባልም ማለት ነው ዘን ከዛ እዚህ ጋር I dash ይላል prefer ስለሆነ ይሄ prefer ብቻ ነው የምንለው ኤስም አይጨመርበትም to play ገበጣ ምክንያቱም እዚህ ጋር ኮንቲኒዩስ አናደርግም ይሄንን ኮንቲኒዩስ ለመጠቀም ወይ today ወይ at the moment ወይ ደግሞ now የሚል ቃል መኖር አለበት prefer የሚለው አይ ኤስን አስከትሎ ስለማይመጣ prefer ብቻ እንደዚሁ እናስቀምጣል ማለት ነው ሁለተኛው ላይ usually ያለ እዚህ ጋር ተመልከቱ usually ሳለ usually always sometimes ካሉ ing አያስፈልግም ስለዚህ they እዚህ ጋር ደግሞ ኖት አለ ኔጌቲቭ ነው ማለት ነው ኔጌቲቭ ካለ ምን ያስፈልገናል ወይ ዱ ወይ ዳዝ ያስፈልገናል ወይ ዱ ወይ ዳዝ ያስፈልገናል ስለዚህ አሁን ከሁለት አንዱ ነው የምትመርጡት እሺ አሁን ዱን ለመምረጥ they we I በአጠቃላይ ፕሉራል ነገር ከሆነ ምን እንመርጣለን ዱን እንመርጣለን ዳዝንሳ መቼ ነው የምንመርጠው ዳዝን መርጠው he she it በአጠቃላይ ሲንጉላር ነገር ከሆነ ምን እንመርጣለን ዳዝን እንመርጣለን ምን ካለ ኔጌቲቭ ካለ ኖት የምትለው ካለች ልክ እንዳሁኑ ኖት የምትለው ካለች ወይ ዱ ወይ ዳዝ ያስፈልገናል ከሁለት አንዱ ደግሞ በዚህ መንገድ እንመርጣለን ማለት ነው ስለዚህ እዚህ ጋር ዘይ ስለሆነ ዱ እንመርጣለን ዱ ኖት usually go I do not usually go to the field to play ገና እሺ ቀጥለን ደግሞ እዚህ ጋር ግን ሁለተኛው ላይ at the moment ይላል ስለዚህ ዘይ አሁን ይሄ ing ይፈልጋል ማለት ነው ing ለማድረግ ከኋላ ወይ is ወይ are ወይ am ያስፈልጋል ዘይ ስለሆነ are ነው የምንለው are watching እንላለን ማለት ነው እሺ ሶስተኛው ላይ he blank always ካለ ing ማጨመር አይቻልም ስለዚህ play የሚለው playing ነው የሚሆነው he ደግሞ ሲንጉላር ነው ስለዚህ ወይ ማንን መኖር is ነው ወይስ are isን ትመርጣላችሁ ስለዚህ is playing ing ትጨምራላችሁ why አለ እዚህ ጋር why ካለ ከኋላ ፊት ለፊቱ ምንድነው ያለው ቫውል ነው ያለው ስለዚህ why አትቀየርም ማለት ነው እሺ ቫውል ካለ ፊት ለፊት ላይ አይቀየርም why he is playing ing ቀጥታ ነው የምትጨምሩት he is playing ገበጣ after school but ይላል እዚህ ጋር ከዛ እዚህ ጋር እዚህ ጋር ሶስተኛው ላይ ing አይጨመርም always ካለ ing አይጨመርም ስለዚህ ሶስተኛው ላይ ምንድነው የምታደርጉት he always plays ነው የምትሉት he always አለ plays አሁን y ላይ es ነው የምንጨምረው s ብቻ ነው የምንጨምረው y ካለ ህጉ ምንድነው የሚለው y ካለ ወደ ies ይቀየራል ነው የሚለው y ግን ከy ፊት ለፊት ያለው ቫውል ከሆነ አይቀየርም ስለዚህ he always plays ለምን s እንጨመርኩኝ he sን አስከትሎ ስለሚመጣ ነገር ግን እዚህኛው ላይ ተመልከቱ today የሚላል today የሚል ስላለ play የሚለው ወደ ing ይፈልጋል ስለዚህ ing ደግሞ ወይ is ወይ are ወይ am ያስፈልገኛል he ደግሞ is ነው የሚፈልገው he is playing
በዚህ መንገድ ነው የምናስተካክለው ማለት ነው። አምስተኛ ላይ እዚህ ጋር ናው የሚል አለ። ናው ካለ አይኤንጂ ያስፈልገዋል። ሺ ደግሞ ከኢዝ ጋር ነው። ስለዚህ ምን ታደርጋላችሁ? ኢዝ ሃቪንግ። እዚህ ጋር ኢዋን ታጠፋላችሁ። አይኤንጂ ስትጨምሩ ኢ መጥፋት አለበት። ስለዚህ መጨረሻ ላይ ኢ ካለ ይጠፋል። ዘን እዚህ ጋር ላይክ፣ ይሄኛው ደግሞ ላይክ የሚለው እዚች ጋር ምን ተሆነ ላይክስ። ለምን ኤስ ጨመርኩ? ሺ ኤስን አስጨምሮ ነው የሚመጣው። ሂ ሺ ኢት። ስለዚህ ምን እናደርጋለን? ላይክስ። ሶ በዚህ መንገድ እንጨርሰዋል ማለት ነው። እሺ ሲ ላይ ምን ይላል? ፊኒሽ ዘ ፖስት ካርድ ይላል። ፊኒሽ ዘ ፖስት ካርድ። ፖስት ካርድ የሚለው ይሄ ነው። ፖስት ካርድ ማለት አጫጭር ወረቀት ላይ የሚጻፍ መልእክት ማለት ነው። ይሄን ፖስት ካርድ ጨርሱት ይላል። እዚህ ጋር ዳሽ ስላለ ማለት ነው፣ አሟሉት ማለት ነው። ዩዚንግ ዘ ወርድ ኢን ዘ ብራኬት። ብራኬት ውስጥ ያሉ ወርዶችን ተጠቅመን ነው፣ ሌላ በራሳችን አይደለም። ኢን ዘ ፕሬዘንት ኮንቲኒየስ ምንድነው? ኮንቲኒየስ ነው የምናደርገው። እዚህ ጋር ኮንቲኒየስ ብቻ ነው አድርጎ የተባለው። ዩዝ ፉል ፎርም ኢዝ ሲቲንግ። ልክ ለምሳሌ እንደዚህ። እሺ ማህሌት ኤንድ አይ አር ስቴይንግ። አሁን የአንደኛው ተሰርቶልናል እንደ ኤግዛምፕል። ሉክ እዚህ ጋር ለምን አር ተጠቀምን? አይ ነው ያለው። እዚህ ጋር ተመልክቱ። ማህሌት ኤንድ አይ ሁለት ናቸው ማለት ነው እንጂ አይ ብቻውን ቢሆን ኖሮ እዚህ ጋር አም ነበር የምንጠቀመው። ግን ማህሌት ኤንድ አይ ሁለቱም ስለሆኑ አር የሚለውን ትጠቀማላችሁ። ዘሰን ዳሽ እዚህ ጋር ሻይን የሚላል። ሰን አንድ ናት። ስለዚህ ኢዝን ነው የምትጠቀሙት። ኢዝ ብለን ሻይን ሻይን እችን ኢ እናጠፋለን። አይ ኤን ጂ ልጨምር ስለሆነ ኢዝ ሻይኒንግ ይሆናል ማለት ነው። እዚህ ጋር ሲት የሚላል ከኋላ ዊ ነው። ስለዚህ ለዊ ደግሞ አርን ነው የምትወስዱት። አር ሲቲንግ ቲ ደብል ይሆናል። ምክንያቱም ቅድም ነግሬያችኋለሁ ሲት ማለት ኮንሶናንት ቫውል ኮንሶናንት እንደዚህ ተከታትሎ ከመጣ ይሄ የመጨረሻው ደብል ይሆናል። ስለዚህ ምን እናደርጋለን? ሲቲንግ we are sitting። ዘን እዚህ ጋር አይ አለ። አይ ካለ ምንድነው የምንጠቀመው? አም ነው። ስለዚህ ጋር ድሪንክ አለ። ስለዚህ አይ አም ብዬ ምንድነው የምለው? ድሪንኪንግ። ስለዚህ እዚህ ላይ አም ድሪንኪንግ ይገባል ማለት ነው። ዊ ይላል። አሁን እዚህ ጋር ኖት ሉክ እዚህ ጋር አሁን ተመልከቱ። ኖት ካለ ኔጌቲቭ ካለ ወይ ዱን ወይ ዳዝን ነው የምትጠቀሙት። ስለዚህ ኦኬ ሶሪ እዚህ ጋር ወይ ዱን ወይ ዳዝን የምትጠቀሙት ኮንቲኒየስ የማናደርግ ከሆነ ነው። ለምሳሌ እዚህ ጋር ኮንቲኒየስ የማናደርግ ከሆነ ወይ ዱን ወይ ዳዝን ትጠቀማላችሁ። ምን እናደርጋለን? ዊ ብለን ዱ ኖት ስዊም ነው የምንለው። ግን ዱ ኖት ስዊም። ነገር ግን እዚህ ጋር ይሄንን ኮንቲኒየስ ላረግ ከፈለኩኝ ዱንም ዳዝንም አልጠቀምም። ኮንቲኒየስ ለማረግ ከፈለኩኝ ወይ ኢዝ ወይ አር ወይ አም ነው የሚያስፈልገኝ። ስለዚህ ለዊ ደግሞ ምን እንመርጣለን? አርን እንመርጣለን። ከዛ አር ኖት፣ ከዛ ስዊም። እዚህ ጋር ልብ በሉ ስዊም ይሄ ኮንሶናንት ነው፣ ይሄ ቫውል ነው፣ ይሄ ኮንሶናንት ነው። ኮንሶናንት ቫውል ኮንሶናንት ከሆነ ደብል ይሆናል። ስለዚህ ስዊም የሚለው ደብል ይሆናል። እንዴት ብለን እንጽፋለን? we are not swimming ስዊም እንልና ደብል ኤም። ለምን? ኮንሶናንት ቫውል ኮንሶናንት ሲኖር የመጨረሻው ፊደል ይደጋገማል። ከዛ እዚህኛው ጋር ስንመጣ ዋች የሚል አለ። እዚህ ጋር ዊ ነው። ዊ ከሆነ አር ነው እንመርጠው። አር ዋቺንግ። እሺ ከዛ በኋላ ቀጥሎ ዘይ የሚል አለ። እዚህ ጋር ትራቭል። ዘይ ማንን ይወስዳል? አር። ስለዚህ አር ትራቭሊንግ፣ አር ትራቭሊንግ። ቀጥሎ እዚህ ጋር ማህሌት ናት፣ አንድ ሰው ናት። ሪድ ይላል። ለአንድ ሰው ከሆነ ኢዝ ነው። ኢዝ ሪዲንግ። እሺ ቀጥሎ ደግሞ አይ የሚላል። ለአይ ምንድነው ብለያችኋለሁ? ለአይ ከሆነ አምን ነው የምንጠቀመው። ስለዚህ አም ራይቲንግ ሶ በዚህ መንገድ ትጨርሳላችሁ ማለት ነው።